ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ። ሳዳ አቤት። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ሰላም ነው ሁሉ አማን ሁሉ ሰላም። አሁን ስትናገር እየሰማሁ ነበር። አንድ ሰው ከእስልምና ወደ ክርስትና ከሄደ ለምን ሊደበቅ ቻለ? እንዴት አደባባይ ላይ አታወጡትም? መደበቁ ለምን አስፈለገ? ለሰው ነው ስለ ሃይማኖት ነው የሚኖረው? እንዴት ነው ይሄ ነገር? አሁን አልገባኝም። መልካም ሰው ሃይማኖቱን ከቀየረ እንደ እስልምና የተደረገው ሰው ሃይማኖቱን ከቀየረ እንደ እስልምና ምንድን ነው የሚደረገው? እንደ እስልምና እኛ ጋር ሻሃዳ ነው የሚቀበለው። ሻሃዳ ነው አይደለም፣ ሻሃዳ ነው እንጂ ያው እንደናንተ ዝም ብሎ ክር ማሰር ምናምን አይደለም። እሱ አይደለም ዋናው ፖይንቴ፣ እሱን ሳይሆን እንዴት ሊደበቅ ይችላል? እኛ ጋር አሁን በተከታታይ ወደ እስልምና ሲመጡ ወደኛ በአደባባይ ነው ሻሃዳ ሊቀበሉ የሚችሉት። እሱም ግዴታ ሆኖ ሳይሆን በቃ እስልምናን በጣም ተረድተው ነው የሚመጡት። አንተ ጋር እንዴት ነው ከእስልምና ወደ ክርስትና የሚመጡት? በስድብ ነው ነውስ እንዲህ በምታንቋሽሸው ነው እኛ ወደ አንተ ልንመጣ የምንችለው? ሃይማኖቱን ሊቀየር የምር ግን አይደለም። ትናንት 6 ዛሬ 2 ሰው ሰለም አዳምጪ ሳዳ፣ አንቺ ራስሽ ቁጭ ብለሽ እኮ እዚሁ ስታዳምጭ ነው የምትይው። ከእስልምና የሚወጡ ሰዎች ለምንድን ነው ቪዲዮ ማይገለጡት? ላስደምጥሽ የራስሽ ኡስታዞችን፣ ከዛ በኋላ ሐዲሱን ቁርአኑን ደግሞ አስደምጥሻለሁ። ይሄን ጉደኛ ኡስታዝ ስሙት፣ ይገደላል። ኦኬ አንድ ሰው ሙስሊም ነው። ኦኬ እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው። ኦኬ ስለ እስልምና ያውቃል፣ እስልምና ሀቅ መሆኑን ያውቃል፣ ሙስሊም ሆኖ ኖሯል። ኦኬ ኢስላም ላይ ጥያቄ ጠይቆ ሊሆን ይችላል፣ ተመልሶለታል። ኦኬ እስልምና ዋضح ግልጽ የሆነ ኦኬ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለ3 ቀን ቢያንስ እድል ይሰጠዋል። ብናዝም ማለት ነው እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው። ይገደላል። ኦኬ ይገደላል። ኦኬ መልካም። ስለዚህ አንድ ሰው ከእስልምና ከወጣ የሚሰጠው ቀን 3 ቀን ነው። አልፈልግም ብሎ ከእስልምና ከወጣ ይገደላል። ስለዚህ እኛ የምናመጣቸው ልጆች እንዲገደሉም አንፈልግም። ስለዚህ ምን እናደርጋለን? ደህንነታቸው ስለሚያሳስበን ማንም እንዲገላቸው ስለማንፈልግ ደህንነታቸውን እንጠብቃለን። ከክርስትና ወደ እስልምና ቢሄድ ማንም ሊገለው አይችልም። ስለማይገደል እንደፈለገው መሆን ይችላል፣ እኛ ስለማንገድል። እንደ እስልምናው ግን ስለሚገደል ያንን ደህንነታቸው መጠበቅ ግድ ይለናል። ለምሳሌ ቪዲዮውን እንዴት እንደሚገሉ ላሳይሽ እችላለሁ። አንዴ ያውጠንጥን እንዴት እንደሚያርዱት በሸሪያ የሚተዳደሩ ላይ ሜቢ ሊዘጋብኝ ይችላል፣ ግን አካውንቴን አላውቅም። ኦኬ አካውንቴ እንትን ሊልብኝ ይችላል፣ ሊዘጋብኝ ስለሚችል ተውኩት። አንገቱን እንዴት እንደሚቀነጥሰው ላሳይሽ ነበረ። ለምንድነው እሱ ከእስልምና ከወጡ ምገሉት? ይህንን ማስተካከል ነበረባችሁ። ስለዚህ እንዳገሏቸው ስንል ምን እናደርጋለን? ሚዩት አታድርጉኝ። የሰው ልጅ የመናገር መብት አለው። ገብቶሃል? ስለዚህ እዚህ ጋር ሚዩት አታድርጉ እናንተ እኮ። እኔ መብት የለሽም። አንድ ነገር ስማኝ፣ ይኸውልህ ማንም ሰው ከእስልምና ወደ ክርስትና አንድ ሰው የመጣ ካለ እስኪ አምጣልኝ ከዚህ ጋር ማንም ሰው የመጣ ተረጋጊ። አስገባልሻለሁ። እኔ የወጡትን አስገባልሻለሁ። ከስር አሉ፣ ከስር አሉ። በሰማይ ነው የምትኖረው። በጣም የምትገርመኝ። ቆይ ሳዳ ተረጋጊ። ከስር ስላሉ አስገባልሻለሁ። ገስት ላይ ስላሉ አስገባልሻለሁ። ተረጋጊ። ግን ላሳይሽ ለምን እንደማናሳይ
የአቡ አይደርን ደግሞ ልድገምሽ፣ ከዛ ደግሞ ሐዲስሽን ደግምሻለሁ፣ ከዛ ቁርአንሽ ላይ ደግምሽና ለምን እንደምንጠነቀቅ እውነት እስኪያወራ አንድ ቀን እስኪ እውነት አውራና ተረጋጊ። እስኪ ላም አለው በሰማይ ኑር እስኪ ተረጋጊ። ከእስልምና የወጣ ምን እንደሚደረግ መልሽልኝ። እሺ ከእስልምና የወጣ ምንድን ነው የሚደረገው? ማለት ምንድን ነው የሚደረገው ማለት? ከእስልምና የወጣ ሰው ምንድን ነው የሚደረገው? እሺ ከእስልምና የወጣው ቅድም እንደዛ እንዳሳየኝ ከሆነ ወደ ክርስትና ብዙ ሰው መጥቷል ካልክ ማን የተገደላለ? ማን ይገደላል? ተናገር። ማን የተገደላለ? ተናገር። ምን እንደሚደረግ መልሽልኝ። እዚህ አደባባይ ላይ ወጥቶ እኮ መጮ ምንም ትርጉም የለውም። ካንተ እኮ ብዙ ጊዜ እከታተላለሁ፣ ግን እውነተኛውን ትምህርት አንድ አንቺም ትወጫለሽ ባይዘ ለመሰለሽ ቆይ ሳዳ ለምን እንደምታገስሽም ልንገርሽ። በዛው ሁል ቀን ቤቴ እንደምመጫ ቃለው ከስር እንደምትከታተይኝ ሁሌም አዳምጪ ሁሌም ትከታተይኛለሽ። ምክንያቱም እስልምና ትክክል እንዳልሆነ እኮ ገብቶሻል። ሳዳ አሁን ከራስሽ ጋር ትግል አልሐምዱሊላህ ረብል ዓለሚን። እንደዛ አትበል። አንድ ቀን ሲገባ ትመጣለህ። አንተ ብቻ ሳይሆን ከስር ያሉትም አንድ ቀን ሲገባችሁ ትመጣላችሁ። ይገባቸዋል። ግን ምን አለ ለመረዳት ስለማትፈልጉ ነው እንጂ ሁላችሁም ይገባችኋል። ስለ እስልምና በደንብ ጠንቅቃችሁ ታውቃላችሁ። አልሐምዱሊላህ ረብል ዓለሚን። ሙስሊም ላደረገን ጌታ አላህን ነው የምናመሰግን። ሳዳ ሰው ከሃይማኖት ከወጣ ምንድን ነው የሚደረገው? ትናንት መጥቷል፣ ዛሬ 2 ሰው መጥቷል ብለህ መቀባጠርን አቁም። ሳዳ አታልቅሺ። ከእስልምና ሰው ከወጣ ምንድን ነው የሚደረገው? ነገሮችን አታጣምም። ከእስልምና ሰው ከወጣ ምንድን ነው የሚደረገው? ለመሰብሰብ ነው አንተ ቁጭ ብለህ ያለው እንጂ እውነት ለማስተማር አይደለም። ከገባ ደደብ ነህ ሲጀመር። ከገባ ቆይ ሳዳ ተረጋጊ። ከእስልምና ሰው ከወጣ ምንድን ነው የሚደረገው? እንዴት ነው አንተ? ቆይ አንድ ሰው ከእስልምና ወደ ክርስትና ቢመጣ እኮ መጀመሪያ ቀደምም ብላለች፣ ማንም ወደ ክርስቲያን አይሄድም ከእስልምና ብላ ነበር። ሰዎችን ቆይ እንዳወጪ ከእስልምና ወጡ ልጆች ስላሉ እዚሁ አስገባልሻለሁ። ነይ ተመለሺ። ምን ብላይ ነበር ቀደም? አንድም ሰው ከእስልምና ወደ ክርስትና አይመጣም ብላይ ነበር አይደለ? አሁን ደግሞ ቁጭ ብለ ሰዎችን አታጣም ምዕረፍ እያለች ነው። መጣመም ማለት ከእስልምና መውጣም ማለት ነው። ግጭት ከራስሽ ጋር ነው። ግቢና እናወራለን። ነይ ቀስ ብለን የአቡ ሃይደርን ንግግር አስደምጥሻለሁ። ለምን ከእስልምና የሚወጡ ልጆችን ደህንነታቸውን እንደምንጠብቅ አሳይሻለሁ። በዛው ነይ ተመለሽ። ኦኬ ማገቢ ከሆነ እሺ፣ ወደ ቶፒካችን እንመለስ። ኤኒዌይስ ምንድነው ደህንነታቸው የምንጠብቀው ከምን አንጻር ነው? አንድ አዲስ ላንብብላችሁ። ሱናን አነሳይ 4059 አንድ አዲስ ላንብብላችሁ። ደህንነታቸውን ለምንድን ነው የምንጠብቀው የሚለውን ማለት ነው። ሱናን አናሳይ 4050 ላይ፣ ሱናን አናሳይ 4060 ላይ፣ ሱናን አናሳይ 4073 ላይ፣ ሱናን አናሳይ 47 ላይ፣ ሱናን አናሳይ 4063 ላይ 60 ላይ እንዲሁም ደግሞ ሱረቱ ኒሳ የሴቶች ምዕራፍ 289 ላይ እንዲሁም ደግሞ አተውባ 239 ላይ ከእስልምና የሚወጣን ትገሉታላችሁ፣ እንድገሉ ያዛችኋል። ይሄ ሱናን ኒሳ አናሳይ 4059 ላይ እንደዚህ ይላል። ኢብን አባስ ሰይድ ሚሴንጀር ኦፍ አላህ ሰይድ የአላህ መልእክተኛ እንዲህ አለ፣ ሁኤቨር ቼንጅስ ሂዝ ሪሊጅን ኪል ሂም፣ ማንኛውም ሰው ሃይማኖቱን የሚቀይር ከሆነ ግደሉት። ስለዚህ ማንኛውም ሰው እንደ እስልምና ሃይማኖቱን ከቀየረ ይገደላል። ቅድም የኡስታዙን ያስደመጥኳችሁ ለዛ ነው አስቀድሜ።
3 ቀን ነው የሚሰጠው ቀን ሃይማኖቱን ለሚቀይር 3 ቀን ነው የሚሰጠው። 3 ቀን ውስጥም ደግሞ ምንድነው የሚደረገው? ቤት ይዘጋበታል። ቤት ይዘጋበትና ምን ይደረጋል? ዳቦ ብቻ ነው የሚሰጠው። በ3 ቀን ውስጥ ተውበት ማያደርግ ከሆነ ይገደላል። ስለዚህ አንተ መርዛ ብልተህ እንድገላቸው እኛ ልጆችን እንደምንለው ራሳቸውን ችለው እስከሚወጡ ድረስ ከቤተሰብ ጋር ነፃ እስኪሆኑ ድረስ ተማሪዎችም ከሆኑ ራሳቸውን እስኪችሉ ድረስ ደህንነታቸውን እንጠብቃለን። ከዛ በራሳቸው ጊዜ የሆነ ታይም ላይ የራሳቸውን ቤተሰብ ከመሰረቱ በኋላ ልጅ ከወለዱ ትዳር ከያዙ በኋላ ስቴብል ላይፍ ላይ ከደረሱ በኋላ ከፈለጉ ምን ማድረግ ይችላሉ? መመስከር ይችላሉ። ስለዚህ ደህንነታቸው ላይ እንጠነቀቃለን። ከዛ አንጻር ነው። አሁን ወደ ቶፒካችን እንመለስና ነቢያችሁ ታሞ በመርዝ ምክንያት ማቆ አልሞተም የሚል ካለ ይሞግተኝ ይምጣና ማቆ ታሞ አይደለም የሞተው የሚል ካለ ሊሞግተን ይችላል ማለት ነው። እሺ ኑ ወይ እፎይ፣ እንዴት አመሸ? እግዚአብሔር ይመስገን። አንቺም ባለሽ አክቹዋሊ 4 ቤተሰብ ዛላችሁ የመጣችሁ 4 ቤተሰብ ዛ ነው የመጣችሁ እንደው 5ኛ ከሷ ጋር ማለት ነው። ኤኒዌይስ ወደ ቶፒካችን ባክ እናደርግና እግዚአብሔር የተመሰገነ ይሁን። ያ ከዛ ጋር እንታው ሃይማኖት ያወጣሽ የተመሰገነ ይሁን። እንዳንቺ ራሱን የቻለ ስቴብል ላይፍ ላይ ያለ ጥሩ ቦታ ላይ ያለ ምስክር ቢሰጡ ችግር የለውም። ታስታውሻለሽ? አንቺ ምስክር ባሰጭ የተሻለ ነው እንትን ባትይያል። ምክንያቱም ከደን አይ ምኖረው እንደዚህ ቦታ ነው ዩሮፕ ነው ማንም ሊነካኝ አይችልም ስላልሽ ነው አንቺም እና እንጠነቀቃለን። ዲስ ማች ማለት ነው። 4 ቤተሰብ ዛለ ስትመጣ አስበው። ጀማል እንኳን ደህና መጣ። ጀማል ይሰማል? ነቢያችን በመርዝ ምክንያት አልሞተም የሚል ካለ ይሞግተኝ። ሙስሊም እንዴት ነህ? አልሐምዱሊላህ ደህና ነህ? ሰላም ነሽ? እንዴት ነሽ? ደህና ነኝ። ምንድነው ግን አንተ ለምንድን ነው የምትቀጥፈው? ምን ብዬ ቀጠፍኩ? እኔ ውድ እሺ ምንድነው እስኪ አሁን የምታወራው ሁላ የሰው ልጅ ማለት እምነት እኮ በቅጥፈት ወይም በድለላ በሰበካ አይደለም። በሰበካ ነው፣ በድለላ አይደለም። ሙስሊም በድለላ አይደለም። አስማማለሁ። ሱረቱ ተውባ ክርስቲያን መጡ እኛ ልንገር ደግሞ ሙስሊም እስልምና በድለላ እንደሆነ እናውቃለን። ሱረቱ ተውባ አያ 60 ላይ የወረደበትን ምክንያት ታየሽ። መሐመድ ወደ እስልምና ሰዎች እንዲገቡ 100 ግመሎች ሰጥቶ ያንን እምነታቸው ለእስልምና የተነሳሳን ስጧቸው ስጦታ የሚለው ከዛ ጋር የተያያዘ የወረደ ነው። በእኛ ግን ተበለሽታ ምን ተፈጠረ? አሳየኝቱ ጋር ነው የሚለው ሱረቱ ተውባ ሱረቱ ተውባ አያ 60 የወረደበትን ምክንያት ካወሽ ግመል አንድ ጊዜ ታዳምጠኝ። ሲጀመር ማለት ነው ሙስሊሞች እኛ በገንዘብ በቅጥፍ ሳይሆን ሀቅን በመከተል በቃ አምኖት ይቀበል ነው እንጂ ገንዘብ ምናምን አይደለም። ደግሞ እኛ ሙስሊም አንተ ለምንድን ነው የምትቀጥፈው? አላህን የእናንተ ሃይማኖት ሲጀመር እንዴ በቀጠፋ ነው እንዴ? ወደ ይከታተልሃለሁ ማለት ነው። ውሸት አታውራ ሙስሊምዬ የኔ ውድ። አይ ውሸት የሚባለው ምን መሰለሽ? እኔ ማውራውን ቅድም ኡስታዝሽም ውሸት ነው ብሏል። ስለዚህ እሱ ላይ ልናወራ ነው። እውነት ነው። ኡስታዝ ያወራው እውነት ነው። ኡስታዝ ያወራው እውነት ነው። አላህ ሱብሃነሁ ወተዓላ በሚለው ነው የሚለው። ሀቅ እንደኮ ከሃዲ መገደል አለበት። እስኪ ካንተ ከመጽሐፍ ቅዱስ ማለት ነው ኢየሱስ ክርስቶስ ሙስሊም ማለት ክርስቲያን ያልሆነ ሃይማኖት የካደ ሰላም አትበሉት ነው የሚለው። እሺ አንተ እሱን ታከብራለህ? ሙስሊም አንቺ ከእስልምና ይወጣል እናትሽ ከእስልምና ብትወጣ
እንደ ሸሪያው ትገያታለሽ? እንደ ሸሪዓ ከሆነ ህግ በሚያስገድደን ፈጣሪያችን የሚለን ነገር ነው የምናደርገው እኛ። እናንተ ግን ፈጣሪያችሁን የሚያዛችሁን የማታደርጉ ለምን ትሰብካላችሁ? እናንተ እንዴ አይሰማም። በቃ ሃይማኖታችሁን በመጽሐፍ ቅዱስ በሚላችሁ ራሱ እኮ አትገዙ። በቃ ሁል ጊዜ እከታተልሃለሁ። እስልምናን ታንቋሽሻለህ። ለምን ታንቋሽሻለህ? ሀቅ ካለ በሀቅ ነገር ነው። ሙስሊሞች ሲጀመር ወደ ክርስቲያን ምንም አይመጡ ደግሞ ብቻ ከባድ ነው። በእናንተ ሃይማኖት መዋሸት ይፈ አቤት አቤት። ኔትወርክሽ እኮ እንተ እየተቆራረጠ ስለሆነ አልሰማንሽም። እስካሁን ያወራሽው አልሰማንሽም። ኔትወርክሽ እየተቆራረጠ ስለሆነ አሁን ሜቢ ይደቆሻል። የጠየኩሽ ምን መሰለሽ፣ እንደ ሸሪያው ኔትወርክ ዞሽ ነበረ። እንደ ሸሪያው ከሆነ አልኩሽ ሰው ከእስልምና ከወጣ ይገደል ይላል። ኡስታዝሽ ይሄንን ይላል። ለዚህም እንጠነቀቃለን። ይሄንን ታምኝበታለሽ? ከእስልምና የሚወጣ ይገደል የሚለውን እንደ ሸሪያ ታምኝበታለሽ? በሸሪዓ ከፈቀደ አምናለሁ። ምንም ነገር ቢሆን አምናለሁ። እኛ ሙስሊሞች ክርስቲያን ብትሆኝ በሰበካ አይደለም። እናትሽ ሙስሊም ክርስቲያን ብትሆን በሸሪያው ትገያታለሽ? በቃ በአላህ አይደለም። ሸሪዓውን ከፈቀደ ምንም ነገር ቢሆን ምንም ፈጣሪ ያዘዘን ነው የምናደርገው። ስለዚህ አንቺ ምሽ አንተ ለምንድን ነው ወይ ሙስሊም ትጠይቅኛለሽ? ችግር የለውም። ስለዚህ አንቺ ለማታቂው ሙሐመድ ላወጣው ህግ ብለሽ እናትሽ ገና ለገና ክርስቲያኑ ነኝ ብለሽ እናትሽ የምትገይ ከሆነ እኔማ እንዴት ነው እሱ አንድን አካል ምታቂውን እንዲሁ ብታቂውን ከእስልምና ሳወጣ እሱንማ እንዴት አትገይ? ምክንያቱም ስለዚህ እኛ ደህንነታቸው እንዲጠበቅ ብለን መደበቃችን ትክክል ነው ማለት ነው። አንቺ እናቴን እንኳን በሸሪያው አላህ ስላዘዘን እገላለሁ እያልሽ ነው። ውሸትሽን ነው። ሙስሊም አትገይ። ደግሞ ነገር ሙሐመድ ያዘዘው ፈጣሪ ያዘዘውን ነው። ሲጀመር አንተ ማለት ነው ትርጉም ሳይገባ ማለት ነው። ቆይ ልንገርህ አንድ ጊዜ ማለት ነው። አዳምጠኝ። አትዋሺ ሙስሊም አትዋሺ። እናትሽ ላይ ጨክነሽ ገና ለገና ክርስቲያን ሆነች ብለሽ ለሸሪያው ላሟላ ብለሽ አትገይም። አይ አይደለችም። ሲጀመር አልሐምዱሊላህ ሙስሊም ነን። ክርስቲያን ብትሆን ግን ለሙሐመድ ገና ብለሽ ሙሐመድ አዞኛል ሸሪያው ይፈቅዳል ብለሽ ለምን ክርስቲያኑ ነኝ ብለሽ አገይም? እናትሽን ለንገርሽ ደግሞ ኡስታዙ ያለውን ሳይገባ አታውራ እንዴ ማለት ይችላል። ትርጉም ሊኖረው ይችላል። ምክንያቱም ሸሪዓ ከከለከለን እንከለከላለን፣ ያዘዘን እንታዘዛለን። እናንተ ጋር ታዘዙ። ለምሳሌ ሙስሊም ኢየሱስ ክርስቶስ ሰላም አትበሉ ይላል። እሱ መልስልሻለሁ። የእናንተ ደግሞ መንገድ ላይ ካገኛችኋቸው ገፍትራችሁ ገደል ክተቷቸው ይላል። መንገድ ላይ ካገኛችኋቸው ሰላም ቀድማችሁላችሁ አሳይሻለሁ። እሱ ቆይ አንቺ አሁን ሰላምታው ላይ ከበደሽ። ሰላምታ ማለትና ለማለት እኮ ኢትዝ ኢዚ። ሰው ላይ ሰላም አይለኝ ችግር የለም። ታከብራላችሁ ወይ ህጉን ነው ያልኩህ። እናንተ ታከብራላችሁ ችግር የለም። የኔ ውድ ቆይ ችግር የለውም። አንድ ሰው ቢያኮርፈኝ ኢስ ኖርማል። መንገድ ላይ መጥቶ ግን ገፍትሮ ገደል የሚከተኝ ከሆነ ይሄ ከባድ ነው። ዝም ብሎ ቢያልፍ ችግር የለውም። ሰላም ባይለኝ ሙስሊም ቆይ ይሄ ቀላል ነገር ነው። መገፍተሩም ነፍሴን ካላጠፋው ደግሞ ቀላል ነው ብዬ ላልፈው እችላለሁ። ግን አሁን ሃይማኖቱን የቀየረ ይገደል ሲል ሸሪያው ነብይሽ እንደዛ ሲል አንቺ ሃይማኖትን የሚቀይርን ሰው ትገያለሽ ወይ? ሸሪያ ቢሆን ኢትዮጵያ ላይ ለምሳሌ ሸሪያ ካዘዘ ያው አናደርገውም። ግን ምክንያቱም እንዲያገሩ ኑሮ አላደረግነውም እንጂ ሸሪዓ የምታዘዘውን ማድረግ ግዴታ ነው። ስለዚህ መንገድ ላይ ብታገኝ ክርስቲያንን መንገድ ላይ ብታገኝ አንድ ሙስሊም የነበረ ክርስቲያን ሆኖ ብታገኝ ትገየዋለሽ ማለት ነው። ሲጀመር ማለት ነው ኡስታዙ ያለ በምክንያትና በትርጉም ሲኖረው ነው። አንተ ሲጀመር እየለቃቀምክ ትንሽ ስህተት ካገኘ በዛ ሳይሆን አንተ ሲጀመር መጀመሪያ በላይ የራስህን ለምንድን ነው ይሄ እንዴ? ይህ ሃይማኖትን አታንቋሽ። የራስህን ከቻልክ በቃ በራስህ ተጠቀም። ሙስሊምን አታንቋሽ። ለምን ታንቋሽሻለህ? ምንም ብዬ አቋሸሽኩኝ? እኔ እኮ ምንም ያንቋሸሽኩት ነገር የለም። ጥያቄ ነው ገና እየጠየኩሻለሁ ማለት ነው። ጥያቄ እኮ ነው ገና እየጠየኩሻለሁት። አዎ ትጠይቀኛለህ። ግን
አንተ ደግሞ ማለት ነው ስትሰብክ ክርስቲያን ለምን በሰበካ ነው እንዲህ ሃይማኖታቸው ጥሩ የሚለው እንዴ? እምነትህን የምታምንበትን ለምሳሌ በዚህ ሆኖ ኢየሱስ ክርስቶስ ግልጽ ነው። እስኪ እኛ ሙስሊሞች እንዳንተ ሰብከን እና እንደ የምናመጣው ሀቅን ተከትለው ሲገባቸው ነው የሚመጡት። እሺ ምን ብዬ ዋሸው? ብዙ ነገር ተዋሻለህ። አንተም አትዋሽ የለህም። እሺ ሙሐመድ ሞተውን ብለህ ያልከው እስኪ ያሳይ። መልካም እሺ፣ ወደ ዋና ቶፒካችን እንባለው። ወደ ዋና ቶፒካችን መግባቱ ጥሩ ነው። ግን ሐዲስ መያዝ ከፈለሽ ቅድም መንገድ ላይ ገፍትራችሁ ገደል ክተቷቸው ማለት የሚለውን ከፈለሽ ሳይ ሙስሊም 2167 ኤሌ ይገኛልሻል። ክርስቲያኖችና አይሁዶችን ቀድማችሁ በመንገድ ካገኛችኋቸው ሰላምም እንዳትሏቸው ወደ ጠባብ ቦታ ገፍትሯቸው ይላል። ስለዚህ እህቴ የኔ ቆንጆ መንገድ ላይ ክርስቲያንና አይሁድ ስታገኝ እንግዲህ ትከሻሽ ደንዳና ከሆነ እየገፈተርሽ ገደል እንዳጨመሪያቸው አደራ። አይኔ አልጨመረ አላህ Subhanahu Wa Ta'ala ይዘን እንደናመረ ምንም አላደርግንም። ቴንኪው። አየሽ የኔ ቆንጆ አንቺ ከነብይሽ ትሻያለሽ። ነብይሽ ግን ክርስቲያኖችን መንገድ ላይ ካገኛችሁ ገፍትሯቸው ወደ ገደል ከተቷቸው ሲል አንቺ ግን ይሄን አላደርግም አልሽ። ምክንያቱም አንቺ ስማርት ነሽ፣ አነጋገርሽ ራሱ እንዴት እንደሚጥም ምክንያቱም ከነብይሽ ትሻያለሽ። ነብይሽ ግን ምን አለ? መንገድ ገፍትራችሁ ገደል ክተቷቸው ወደ ጠባብ ቦታ ምሯቸው አለ። አሁን መኪና ያለው አላት ወይ አህያ ቅድም ሲጮህ ሰምቻለሁ ከኋላሽ። እኔ አህያ ስጋለብ ነው ጥርሴ የተሰበረው። አህያ ሲጮህ ሰምቻለሁ። አህያ ደግሞ ይሰጣል። ወይ አትዋሺ እኔስ ወላሂ የለም በቃ ሌላ ቦታ ሰምቼ ይሆናል። የአህያ ድምፅ ሰምቼ ጆሮዬ ላይ ወይና ማለት ነው። ሸይጣን ሸንቶብኝ ይሆናል። እኔስ ያው ነብዩ ስላለ ማለት ነው። ግን አንድ ሰው በፈረስ እየሄደ ክርስቲያኑ በፈረስ እየሄደ አንደኛው ሙስሊም ደግሞ በመኪና ቢመጣ የነብዩን ንግግር መንገድ ላይ ቀድመ ሰላማት በለው ወደ ጠባብ ቦታ ገፍትረው ሲል አስቢ፣ በመኪና ሲገጨው ያንን ሰው አብሶ 11 ቁጥር ሙስሊሞች እንኳን የሰው ልጅ ነፍስ ሊያጠፉ ማለት ነው የጉንዳን ነፍስ ራሱ አላህ Subhanahu Wa Ta'ala ካለ ምክንያት እንዲያታጠፉ ነው ያሉን። አላህ ያከበራትን ነፍስ አይጠፋም። ደግሞ ካፊርም ሆነ ሙእሚንም እውነት ነው። ግን ሙስሊሞች ደግሞ የተባለው ለማን መሰለሽ? ይሄ ደግሞ የተባለው ለማን መሰለሽ? ለሙስሊሞች ነው የሚሰራው። እነሱ እርኩሶች ናቸው ይላል ሱረት ተውባ 28 ላይ ካፊሮች ሙሽሪኮች ምንድናቸው? እነሱ እርኩስ ብቻ ናቸው ይላል። ከዛ 29 ላይ ስትሄጂ ደግሞ አንድ ከፍ ስትይ ተዋጓቸው ይላል። የተዋረዱ ሆነው ግብርን ጂዚያን እስኪሰጦቻችሁ በእጆቻችሁ ተዋጓቸው ይላል። 73ኛው ላይ እዛው ሱራ ላይ ስትሄጂ ደግሞ ወደ ኋላ ትበል ተደፋፈር፣ ተዋጋቸው፣ ግደላቸው የሚለው እዛው ላይ ተቀምጦልሻል ማለት ነው። ኤኒዌይስ የኔ ቆንጆ ተረጋጊ። ስለዚህ አንቺ ከነብይሽ ትሻለሽ። ሙስሊሞች አሁን ያሉት ከሙሐመድ ይሻላሉ። ስለሚሻሉ መንገድ ላይ ክርስቲያን እንዲያገኙ ገፍትረው ገደል አይከቱም፣ ቀድመውም ሰላም ይላሉ። እንደገናም ደግሞ የኛ ውድ ነብይ ሰለላሁ ዐለይሂ ወሰለም እንኳን ከኔ ጋር ሊወዳደር ከፍጥሩን ሁላ ከማንም በላይ ነው። እሺ አላህ ከፈጠራቸው ሁላ ውድ የሆነ ነብይ በጣም ነው የምንወደው። አታንቋሽ ነብያችንን። እስልምና በማንቋሸሽ ሳይሆን ካለ እውነታ ማስረጃ ስታመጣ ሁልጊዜ ላይ በላይ ምናምን ስትገባ በስድብ ነው ማስረጃ ካለህ ደግሞ በቃ እሺ። አሁን ነብዩ ስለሞተበት እናውራ አይሻልም? የቆሸሸ ያው ምንም ስለሞተበት ብናወራ ደስ አይልሽም? ሙሐመድ መርዝ በልቶ በመርዙ ምክንያት የልብ ደም ስሩ ተበጥሶ ነው የሞተው አይደለም? በምን ምክንያት ነው የሞተው? በምን ምክንያት ነው የሞተው? ወይን ጋርሽ አንድ ጊዜ ደግሞ የመጣሁበትን ካላይ ያስገባህልሽ እንኳን መለሰሽ ካንተ ከራስህ አስገብተህ ማለት ነው። ከራስህ በምን ምክንያት የሆነ ለመተባበር ለምን ትደልላለህ? በምን ምክንያት ነው የሞተው? ቆይ ምን ስላለው እሱን ለምን ትደልላለህ? እውነት ካለህ አቅርበህ እንደዚህ ነው እንጂ ይቺ ክርስቲያን ልጅ አስገብተህ ሙስሊም ነበረች ከእስልምና ወጣች። ሙስሊሞች አራጅ ናቸው። አንቺም ተወጫለሽ። ሙስሊም ደግሞ ወጫ ቃለው አንቺም እስልምና ሊወጡ አካባቢ እንዲህ ነው የሚያደርጋቸው ባይዜ እና ትንሽ መንፈሳቸው ስለሚረበሽ ነው እንደዚህ የሚሆኑት። አሁን ትወጣለች እቺ ልጅ፣ እርግጠኛ ሆኜ ነው የምነግራችሁ። ትወጣለች እቺ ልጅ፣ ሙስሊም ትወጣለች፣ ከእስልምና ትወጣለች። የቅድሟም ልጅ ትወጣለች፣ ሳዳ ትወጣለች። ሁሌም ከእኔ ቤት አጠፋ ቁጭ ብላ እስከምጨርስ ድረስ ማለት ነው ትማራለች። ኤኒዌይስ ሙስሊም፣ አሁን ቶፒካችን ላይ ፎከስ እናደርግ። የምወጡ ልጆች አውቃችኋለሁ። መጨረሻ ከአቅማቸው በላይ ሲሆን ነው እንደዚህ የሚሆኑት እና
ሙስሊም አሁን ቶፒኩ ላይ ፎከስ አድርጊና ሙሐመድ በካይበር ላይ በበላው መርዝ ምክንያት ነው የሞተው አይደለም? እሱም ብቻ መልሽልኝ። ማይክ ሚዩት ነሽ፣ ሚዩት ይችላል። እሺ ሚዩት ነሽ፣ ሚዩት አንሺ። ኢንቫይት እየላኩልሽ ነው። እሺ አልተመቻት ይሆናል። ኮመንት አከፍቱላቸው። ሙስሊም ይሰማሻል? እሺ እስከዛ ማሜ ቀጥል። ማሜ እንኳን ደህና መጣ። አንዋሻችሁ 100% እኔ እርግጠኛ ሆኜ የምነግራችሁ አልዋሻችሁ። በኮንፊደንስ እዚህ ቆሜ የምነግራችሁ ስለማልዋሽ ነው። ተደብቄ አጭበርብሬ አይደለም። የፈለገ አይደለም። ዛሬ የተናገርኩትን የዛሬ ዓመት የተናገርኩትን መረጃ ጠይቁኝ። ትንሽ ማርጀት ባህሪ ነው መሰለኝ። የማስታወስ ችሎታዬ ትንሽ እየቀነሰ ነው። ነገር ግን መረጃዎችን ፈልጌ ያመጣላችኋለሁ። አልዋሽም። የዛሬ ዓመት የተናገርኩትን እንኳን ቢሆን ማለት ነው። እንዲህ ብለህ ተናግረሃል እና እፎይ ዋሽተሃል ካላችሁኝ ቮለንተር ነኝ የእናንተን እንትን ለመቀበል እና እንደማልዋሽ 100% እርግጠኛ ነኝ። ግን ሙሐመድ ዛሬ በመርዝ እንደሞተ ኡስታዛችሁ በመርዝ አይደለም የሞተው ብሏል። በመርዝ ታሞ እንደሞተ እኔ በፈለጋችሁት መረጃ አረጋግጥላችኋለሁ። ስለዚህ ኑ ግቡ። የገባችሁ ደግሞ እሺ መማር ከፈለጋችሁ በቃ እናንተ ተቀመጡ፣ ሌሎች ላስገባላችሁ። ኦኬ እፎይ አንዲት ያለ መረጃ ሊያወራ አይችልም። ይሄንን ማርክ ማይወርድ ነው የሚሉት። እንግሊዘኛ በድሉኝ፣ እንግሊዘኛ ላይ ፎንቃ አለብኝ ምናምን ነገር እና አንዲት ያለ መረጃ ላወራ እንዴት ማለት ነው? የማን ትማራለህ ወይንስ ምን መልሰዋለህ? መልሳለህ ትማራለህ? ማንኛችሁ ናችሁ? አሁን ደግሞ ሚውት እንዳታረገኝ ወይም እንዳታስወጠኝ አንተ ሰውዬው። ሰላም ነው። ለማንኛውም ማንሽ እየታየሽኝ አይደለም፣ ጨለማ ነው። አዲስ የገባሽ ነሽ መሰለኝ። ኦኬ ኤማን ኤማን እንዴት ነሽ? አልሐምዱሊላህ። ኢማን ማለት እምነት ማለት ነው። መልካም። ዛሬ ጥያቄያችን ሙሐመድ አሟሟት ጋር በተያዘ ነበረ። እንዴት ነው የሞተው? በመርዝ ምክንያት ነው የሞተው አይደለም? ማስረጃ። ቅድሚያ ጥያቄ እኮ ጠየቁኝ። ማስረጃ የሚባለው እኮ በዚህ ነው የሞተው እየብል እኔ አላውቅም። አንተ ጋር ማስረጃ በመርዝ ሞቷል የሚል ማስረጃ። አልሞተም ብለሽ ነው የምታምኘው አንቺ? ሞቷል፣ በመርዝ አልሞተም። ሞቷል፣ በመርዝ ሞቷል የሚለውን ቦታ አሳይኝ ማስረጃ። ኦኬ አንድ ቪዲዮ ላስደምጥሽ እና ኡስታዝሽ ያለውን ስሚውና በመርዝ እንዳልሞተ ተናግሯል። እንዲያቆኑ ሸት እናጋል ያኔ በዘደለም ያልኩት ቁርአን አሳየኝ። በቁርአን እኔ ደግሞ ቆይ ኡስታዝሽ በመርዝ ሞቷል አልሞተም የሚለውን የተናገረውን አዳምጪው። ከዛ ምን ብሎ መሰለሽ የጀመረው የዚህ እንደ ቆይ አዳምጪ ኢማን ቆይ የዚህን ዲያቆን ውሸት ላጋልጣችሁ ብሎ ነው የጀመረው። በጣም ምትኮሩበት ኡስታዝ ስለሆነ ከዛ ነብያችን እሱ እንዳለው አይደለም የሞተው ብሎ ማብራሪያ አምጥቷል። አዳምጩ። እንዴት የተገላገሉት ልክ እናንተ ከቤታችሁ ውስጥ በዘራ መድኃኒት አይጥን እንደምትገላገሉ እነሱም በመርዝ ነው የተገላገሉት። እንደሰማችሁት ነብዩን አይሁዳውያን ገለዋቸዋል የሚል የውሸት ክስ ነው ያነሳውን የውሸት ክስ ባጭሩ ይመለስላቸው ይሆናል። ባይሆን አይሁዳውያን ኢየሱስን ማለት ነው አጥንቱ እስከሚቀር ገርፈው እንደገደሉትና እንደተገላገሉት ከመጽሐፋቸው የማሳያቸው ይሆናል።
ወደ ቪዲዮ እንደምናውቀው አንዲት አይሁዳዊ ወደ ነቢዩ ሰለላሁ ዐለይሂ ወሰለም የተመረዘ ፍየል ይዛ መጣች። ነቢያችን በሉ፣ ሰሃቦቻቸውን በሉ። ነገር ግን ሰሃቦቹ ሲሞቱ መርዙን የበሉት ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም መርዙ ምንም አልጎዳቸውም። ኡምደቱል ቃሪ 6 እንደዚህ ይላል። ወህየ ሙዕጂዘቱን ዛሂራ ተአምር ነው። ሐይሱ ለም የአሲር ሱሙ ፊህ መርዙ ነቢያችን ምንም አልጎዳቸውም። ወለዚ አከለ መዐሁ ማተ ያንን መርዝ የበሉ ሰዎች ሲሞቱ ነቢያችን ግን መርዙ አልጎዳቸውም። አላተራ አትረብሻ ኢማን ለምን ትረብሻለሽ? ስመኝማ እኔ በሰው አላምንም፣ በቁርአን ነው ማምነው። በቁርአን ወይ ኢማን ተረጋጊ። ቁርአን ላይ አንድ ነገር ማለት ኢማን እኔ የሚገርመኝ ነገር ማለት አንድ ነገር አትረብሺ። ሚዩት አድርጊ። ሱራ 66 አያ 43 እስከ 46 ክፈትልኝ። ከቁርአንሽ እነሳና በሐዲስሽም አሳይሻለሁ። ወይ ኢማን አንዴ እንረዳለን። ዛሬ አንድ ጥያቄ ልጠይቅ። አንተ አዳምጪ። ቆይ ኡስታዝሽ ያለውን ለሰዎች በደንብ ግልጽ የኛ የምትለው አራዳምጪ። ቆይ አለም ላስወጣሽ ነው በቃ። ኡስታዝሽ ምን ብሏል? ይሄ ውሸታም ዲያቆን ነብያችንን በመርዝ ገደለችው አይሁድ ብሎ ቀጥፎብናል። ነብያችን በመርዝ አልተገደለም፣ መርዙ አልጎዳውም ብሎናል። ነብይሽ በምን እንደሞተ እንዴት እንደሞተ ደግሞ ላሳይሽ። ማነው በቁርአን ነብይሽ እንዴት እንደሞተ በቁርአንሽ ተነስቼ አዲስሽ ላይ ቆሜ ከዛ ተፈለግሽ በስትሪሽ አስደግፌ ያሳይሻለሁ። ቁርአንሽ ላይማ ነብይሽ ማን እንደሆነ ራሱ ብጠይቅሽ ማስረጃ አታመጭም። መሐመድ አብደላ ሙተሊብ ማን ነው ብዬ ብጠይቅሽ ቁርአንሽ ላይ የምታመጩ መረጃ የለሽም። 4 ቦታ ብቻ ነው ስሙ የተጠቀሰው ቁርአንሽ ውስጥ ሙሐመድ ሚል ልበበይ ሙሐመድ ሚል ስም እንኳን ያለው 4 ቦታ ብቻ ነው። ከዛ ውጪ ሙሐመድ የተወለደ ታርቶ ነው ተወልቶ ነው መቼ ነው የተወለደው? ምን ሀገር ነው የተወለደው? አባቱ ማን ነው? እናቱ ማን ነው? በስንት ዓመት ሞተ? በስንት ዓመት ተወለደ? ምን ሰራ? ስንት ልጅ ወለደ? ስንት ሚስት አገባ? የለም። ስለዚህ አሁን ቁርአኑ አዋጣሽም። ሱራ 19 43 ላይ ቁርአን ክፈት። ቁርአን እየከፈትኩ እኮ ነው። ሱራ 39 69 አልሰማም እዚህ አልሐቅ ሚዩት ለማድረግ አትሩት። የምር እፎይ አንተ እኮ ውሸታም ስለሆንኩ ነው። ወዲህ ቶሎ ብለህ ሚዩት ለማድረግ ወይ እኛን ለማስፈረድ እንትን ትላለህ። እኛ እውነታን ይዘን ወይ ጥያቄን ጠይቅ። አትጠይቁም። እኔ አንተን ልጠይቅ እስቲ። ሁሌም እኛን እየጠየቅ ነው። አንተን ልጠይቅ ዛሬ ማንኛውም ውስጣም እንደሆነ ውስጣልሽን ወይም ከደግ ትወጫለሽ። እኔ ዋና ዓላማዬ ምን እንደሆነ ታውቂያለሽ? ይሄ የምታከብሩት ውስታዛችሁ ምንም እንደማያቅ ራሳችሁ እንድክዱት ከዛ ወደ ገሃነም እየመሯችሁ መሆኑን ማሳየት ነው የኔ ዋና ታርጌት። ውሸታም እንደሆኑ የሙስሊም አቃቢ እምነት የሚሰሩ ቀጣፊ መሆናቸውን እያመጣው ማስጣት ነው። ኦኬ አኒማሽ አሁንሽ የሆነ ጥያቄ ልጠይቅህ። ቆይ አንዴ መለስ አድርገው። እንደዚህ ይላል ቁርአኑ። ምን ሱራ ላይ ሱረቱ አልሐቅ አንዴ ክፈች። እሺ ከ44 ጀምረሽ እስከ 46 ያለውን አንብቢልን። ሙሐመድ እንዴት እንደሞተ ከዛ ላሳይሽ። ቁርአንሽ ምን ይላል መሰለሽ? እሺ ላንብብልሽ። ሚዩት አድርጊ አለም አንብቢ። ድምፅሽን ከፍ አድርጊና 2400 ሰው እየጠበቀን ነው። ከዚህ ውስጥ በትንሹ 400 ሰዎች ሙስሊም ናቸው ከአንቺ የሚማሩ ስላሉ ነብያችሁ እንዴት እንደሞተ ሰዎች ይረዱ። ከዛ ይሄ ቀጣፊ ነው፣ መርዝ አልጎዳውም፣ በመርዝ ምክንያት አልሞተም፣ የልብ ደም ስሩ ተበጥሶ አይደለም የሞተው ላለው ማስረጃ ምትችል አሳይሽ። እሺ ሚዩት አድርጊ። መርዝ የሚል ቦታ የት አለ? ሚዩት አድርጊ የኔ ውድ የኔ ቆንጆ ሚዩት አድርጊ። ሱረቱ አልሐቅ አያ 44 እስከ 46 እንደዚህ ይላል። በእኛ ላይ ከፊልን ቃላት ያላልነውን በቀጠፈ ኑሮ በኃይል በያዝነው ነበር። ምን ባልነው? በኃይል በያዝነው ነበር።
ከዚያም ከእርሱ የልቡን ስር የተንጠለጠለበትን ጅማት በቆረጥን ነበር የሚል ሟርት ራሱ ላይ ሙሐመድ ተናግሮ ነበረ። ይሄንን ሟርት ከተናገረ በኋላ ሳሂህ አልቡኻሪን ክፈትልን 44:28 ላይ የልብ ደም ስሩ ተበጥሶ እንደሞተ ልብ በሉ። በምን ይሞታል ይላል? የልብ ደም ስሩ ተበጥሶ ይሞታል ብሎ ይቆረጣል የተባለውን ሳሂህ አልቡኻሪ 44:28 ላይ ሙሐመድ እንዴት እንደሞተ እንየው። መርዙን አሳይ እኮ ነው ያልኳን። ሌላ ማመን መርዝ ቦታ አሳየኝ። ላሳይሽ ነው። ተረጋጊ። ሚውት ማድረግ ድመጂ። ተረጋጊ። አታርግኝ። ውሸታም ስለሆንኩ ሚውት ታረገኝ። ይሄው ተከፈተልሽ። ሳሂህ አልቡኻሪ እፎይ ተረጋጊ። ደም ስር የምለው የለም። እፎይ ተረጋጊ። ባይ ሙስሊም አንተ ጨዋ ነህ ታውቃለህ። አንተ አትሊስት ተረጋጋ። አንተ እንደ ኢማን አትሁን። አንተ ረባሽ እንዳልሆን ካውቃለሁ። ሳሂህ አልቡኻሪ the most authentic የሚባለው ሐዲስ ቡኻሪ ነው። ተቁርአን ቀጥሎ የለም እዚህ ጋር የለም። አይንሽ ላይ ሴጣን ጋርዶ ነው። የዚህ ልጅ የማይታይሽም ጨለማ ጥቁር ስለ እሺ ምን አለ በመርዝ ሞተ። አንተ የምር ስለ ክርስትና ራሱ አታውቅም። አንተ ሲሪየስ አዳምጪ አሊያም አስወርድሻለሁ። ምክንያቱም ሌሎች እንዲማሩብሽ ስለፈለኩ አንተ የምር ደደብ አዳምጪ። ከስር ሆነሽ ታብታብ ከምታደርጊ ቅድሚያ ሊነበብ ሐዲስሽ ነበር። ሐዲስሽ ታደርጊያለሽ። አትዋሺ። እንደዚህ ለሴጣን አውዙ ቢለ ሴጣን ምን በደንብ ውስጥ አላል ለሴጣን ተላለ ለማስወጣት አትሩ ናሬትድ አይሻ እንደተረከችው the prophet in his ailment in which he died used to say ነብዩ በታመመበት በሽታ ወይንም በሚሞትበት በሽታ ተይዞ እንዲህ ይል ነበር። አይሻ በአማርኛ ቀይረው ይቀየርልሻል። አይሻ I still feel the pain caused by the food I ate at Khyber. አይሻ በካይበር ላይ በበላሁት ምግብ ህመሙ እስካሁን ይሰማኛል። And at this time, I feel as if my aorta is being cut from that poison. አሁን የልብ ደም ስሬ በዛ መርዝ ምክንያት እንደተቆረጠ ይሰማኛል። ምን ባለበት በሽታ ተይዞ የዳኛው መስመር አስመረልኝ። the prophet in his ailment in which he died የሚለውን በሞተበት በሽታ ተይዞ ነብዩ ምን ይል ነበረ? በካይበር ላይ በበላውት መርዝ ምክንያት የልብ ደም ስሬ እንደተቆረጠ ይሰማኛል። ቁርአኑ ደግሞ ምን ብሏል? የልብ ደም ስር ተቆረጠ አላለም። አይ ከሞተ በኋላ ሞተ ቆረጠ። አዳምጥ ሞተ እኮ ይላል። ይኸውልህ in his ailment in which he died አይልም እንደ ወዳጄ። አሁን ወደ አማርኛ ተርጉመላችሁ ዘይት እሱ ነው ለገፎይ የዛን ይሰማኛል ነው እንጂ ያለ የልብ ደም ስር ተቆረጠ እንደዚህ የሚባል ነገር የለም። ዝም ብለህ አትፈላስፍ። ቆይ እኮ መርዙ ጎርቶታል አልጎዳውም ነው የኛ ጥያቄ። ነብይ ምንድነው ያለው? መርዙ ይሰማዋል፣ እሱ ልክ ነው በል። ግን የልብ ደም ስር ተቆረጠ የሚባል ነገር የለም። የራስህ ፈላስፋ ነው እሱ ማለት ነው። ያ ህመም ግን ተተቆረጠማ ሞተ እኮ በቃ። እሱንም አሳያለሁ። አንተ ያልከውን ቃል በቃል አሳያለሁ። ባይዞ በአዲስ ተፎይ ጋር ነው እያወራህ ያለው። አሁን አንብብልን ይሄንን ይፈለክ የመጠየቅ ነገር አለ። ይኸውልህ ሁሌ ያንተን ጥያቄ የመለስልን አንብብ። የኛ መቀበል አለብህ። ሁሌ ያንተ ብቻ አትበል። ማን ታንብብለው? አማርኛ ብላ የለም። አማርኛውን አንብቢ ኢማን። እና ጎግል ሰርች አድርገን መጽሐፍ ቅዱስም የለም ቁርአንም የለም። ጎግል ሰርች እፎይ አንብቢ። እሺ አነበብኩ። እሺ ልንገርክ። አየው ምን ይላል? አነበብኩ በቃ ምን ይላል?
ነብዩ በምን ይሞተው ይላል? መርዝ ብሎ ቆመ። የምን መርዝ? የምንም መርዝ ይሁን ቆይ ምን ባለበት መርዝ ይላል እኮ ምን እኮ መርዝ ብሎ እኮ ነው የቆመው። በበላው መርዝ እስካሁን ምን ይለኛል? ያመኛል ህመሙ ይሰማኛል አለ ወይንስ አያመኝም አለ? የበላው መርዝ ባብልቶ ወይም በልቼ የሚል ቦታ የለም። መርዝ ከዚያ መርዝ ብሎ ነው የቆመው። በቃ አለቀ። የምበላው የሚለው በበላውት በሃይበር መርዝ አይልም። ኦ አይሻ ሃይበር ላይ የምበላው ምግብ እስካሁን ድረስ የሚሰማኝ ህመም ይሰማኛል። በዚያ ጊዜ እያለ አይቀጥልም። በሃይበር ላይ በላው ምንድነው እሱ? መርዝ በላው በልቼ አይደለም መርዝ በላው ብሎ ነግሯል። ኦኬ በካይበር ላይ መርዝ እንደበላ ታቂ? በሃይበር ላይ መርዝ እንደበላ ታቂ? በሃይበር ላይ መርዝ እንደበላ ታቂ? አንዴ እሺ ይሄን ላንተ ሰጠዋ እድል ሰጥቻለሁ። በሃይበር ላይ መርዝ እንደበላ ታቂም ወይ? አላቅም። ስለዚህ ነብይሽ በበላው መርዝ በሃይበር ላይ ምን ሆኗል? የልብ ደም ስሩ ተበጥሷል። የልብ ደም ስር ተበጠሰ የሚለው ሁሉም የዛን ቀን ህመም ይሰማኛል እስከ ዛሬ ነው ተባለ። እፎይ ኦኬ ታንክ ዩ ባይ የልብ ደም ስር እንደተበጠሰ ይሰማኛል ብሏል አላለም? እሱን አላለም። የልብ ደም ስር እንደተበጠሰ ይሰማኛል ብሏል አላለም? ሙስሊም የዛን ቀን ህመም እስካሁን ይሰማኛል ነው አለ። ኦ ማይ ጋድ ብሎ አዳምጥ። አይ የዛን ቀን ህመም ይሰማኛል አለ። አንድ በል ቀጠለና ደግሞ መጨረሻ ላይ ምን ይላል? I feel as if my aorta is being cut from that poison. የልብ ደም ስሬ በዛ መርዝ እንደተቆረጠ ይሰማኛል። እሱን ያንተው ያጨማመርከው እንትን ነው። አንብብ። አረብኛውን አድርገህ ከፈለገ አንብብ። እያነበብኩ ጨመርከው ይላል። ከላይ ቆሞ አረብኛውን አንብበው። እንደው አረብኛው በግልጽ ስለሚያስቀምጠው ቀጥል ሙስሊም አንብብ። ያንተን ጥያቄ ሁሌ ይኸውልህ የተከራከርንበት አይደለም። እኛም ጠይቀክ እስከ ዛሬ እንጠይቅ። እድል ስጠን። አንብብ። ነብዬ በበላው በፋይበር ምክንያት የልብ ደም ስሩ እንደተበጠሰ ይሰማዋል አይሰማውም? ይሰማዋል። መሰማቱን እናውቃለን። ያን ቀራሱ ወላ ሳይሆን ይኸውልህ ሊበላ ሲል ይኸውልህ እሺ ቆይ ያ የበላው የልብ ደም ስር ይሰማኛል ብሏል አይሰማኝም ነው ያለው? ይኸውልህ ሊበላ ሲል ልክ እንደ ትንሽ እንደዋጠ ተዋተው አለ። ይበላ ሲል አለኝ። ቀጥይ ሻምብቢ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ቁል አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ማን ጠየቀሽ? እሱ ማን ጠየቀሽ? አንተ ስትጠየቅ አትመልስም። ቀጣቱ ድንጋይም አይወልድም አይወለድም። ማንን ይሄን ጠየቀሽ? ይሄን አንብብ። ጣዖት አናመልክም እኛ ሰው አናመልክም። በቃ ይብቃሽ። በቃ ልታስወጣኝ ነው? አላስወጣሽ ነው። በቃ ጀማል ቀጥል። እሺ ልጠይቅህ። ጀማል ዝም ብላችሁ አዳምጡ። እነ ጀማል ዝም ብላችሁ አዳምጡ። አትካዱ አስተምሮታችሁ። እሺ ልጠይቅህ ያለ ጥያቄ ለዛሬ ሐዲሱ ላይ ቁሚ። ሐዲሱ ላይ አይ በአንተ አታምንም እንዴ? በራስህ እኮ አትተማመንም እንዴ? ሐዲስሽ ላይ ቁሚ። ሐዲስሽን እኮ እየሸመጠጥሽ እኮ አስቸገርሽን። አላነብም። ኦኬ ድርቅ። ይሄ በጣም አነበብኩ። ኢማን አይመስልም። ኢማን ያነበብሽማ አይደል? ያነበብሽ ቢሆን ኖሮ ታደርጊም ነበረ። ወአለይኩም ሰላም ወበረካቱ። ክርስቲያን ነው እኮ ሰላም ያለሽ። ወአለይኩም ብቻ ነበር ማለት ያለብሽ። አረ እና ክርስቲያን ሰላም ብሎሽ ወአለይኩም ብቻ በቂው አይደል እንዴ? እና ክርስቲያን ከሆነ ሙስሊም መስሎኝ ነው።
እሱ ግድ የለም አያሳስብም። ግን የሆነ ጥያቄ ልጠይቅህ። የሆነ በእናንተ መጽሐፍ ቅዱስ ላይ አዲስሽ ላይ ለምንድን ነው ግን ትች ብትል ለብድ ነው በእኛ እንትን ለምትንትን ምትል በራስህ አትተማመንም ማለት ነው? የምር እኔ የአንተ እንትን ምን እንደው ታውቃለህ? የምር በራስህ መጽሐፍ ቅዱስ ራሱ አትተማመንም አንተ አትተማመንም። ሙበሽር አቤት፣ እንዴት ነች? ሰላም ነው? ሰላም ነው አለ ለማለት ሁሉ ሰላም አለ። ያ እየሰማችሁ ነበርና ኦኬ ማለት ጥያቄያችንን እኛን አትራክት ለማድረግ ስለ ባይብል ለምን አታስተምሩም ብዬ ነው ጥያቄውን። ሜቢ እኮ አዳምጥ። ጥያቄያችን ምን ነበረ? እሱን ለምን ፈለኩ ብዬ ነው። ነብይ ኡስታዝ ምን ብሏል መሰለ? ይሄ ዲያቆን ዋሽቷል ብሎ ኔ ቪዲዮ ሰርቷል። ምን ብሎ ሙሐመድ በመርዝ ምክንያት ታሞ የልብ ደም ስሩ ተቆርጦ ሞቷል ብዬ የሰራሁትን እፎይ ውሸታም ነው ብሎ ቪዲዮ ሰርቶብኛል። እኔ ነኝ የዋሸሁት ወይንስ ቡሃሪ አይሻ ነች የዋሸችው? ሱናን አቢ ዳውድ ነው የዋሸው? ጠበሪ ነው የዋሸው? አንተ ነው የዋሸው። የምር አንተ በራስህ መጽሐፍ ቅዱስ ኢማን ማለት መስለም ፈልገህ ነው? አልገባህም ነው ወይስ ምንድን ነው? ወይስ ስለ እናንተ ለምን አታስተምርም? ስለ መጽሐፍ ቅዱስ ጋነም መግባት አልፈልግም ወዳጄ፣ ጋነም መግባት አልፈልግም። እኔ አዲሱን አንብብና እስልምና ልክ ካልሆነ ክርስትና ልክ ነው ማለት ነው። ሎጂኩ ነው እሱ ነው። አልወጣኝም ግን አዲሱን አሁን እንኳን አስተምሮቱ እኮ ሰዎቹ ሞቅ እንዲላቸው የሆነ በቃ ጎበዝ እንዲሉ ጊፍት የሚሰጥ ነው እንጂ እኮ ማስተው እኛን መሳቢያ ለባንተ ባይብል ይሄ ነው የሚባለው። ያው አሁን እንትና በጣም ዲሲፕሊን ነው፣ እየታዘባቸው ነው። ባይዘይ የሚወጣ ልጅ ነው። አሁን ገብቶ የወጣው ልጅ የሚወጣ ነው ከእስልምና። አየታዘባቸው። እንደዚህ የሚያደርጉ ሙስሊሞች የሚወጡ ናቸው። እንዲሁም ልንገራችሁ፣ ምክንያቱም እዚህ ገብተው እንዲሁ ሲዋሹ ከስር ያሉት በትንሹ 400 የሚሆኑ ሙስሊሞች ምን ይወስዳሉ? እኔ እየዋሸው እንዳልሆነ ፊት ለፊት አዲሱን አስቀምጬለት አንብብ ስለው ይፈራል። እንዲሁ መጨቃጨቅ ያደርጉታል። አዲስን አንብብ እኮ እኔ እሱን የምፈልገው የምር የምሬን አንድ ጥያቄ ልጠይቅ። ኢማኑቺ ለአንድ ሳምንት ሙሉ የተዘጋጀበትን ማለት ነው። አሁን መመለስ የሚችል ብቻ ነብያችሁ እንዴት እንደሞተ መመለስ የሚችል ብቻ ግቡ። ውሸታም ነው ብላችሁኛል አይደለ? ኡስታዛችሁ ውሸታም ሲል ይሄ ጃሂል ነው የአቡ ጃሂል ምንም አያውቅም ብላችሁ ኮመንት ስጽፉ የነበራችሁ ኡስታዞች፣ ተከታዮች፣ ደረሳዎች ነው ግቡ። እኔ ነኝ የዋሸሁት። ኡስታዛችሁ እየዋሸ ጋነም እየከተታችሁ ነብያችሁ ሐሰተኛ ነቢይ መሆኑ ማረጋገጫችን ምንድን ነው? አይሁዶች ተወራረዱ። ሐሰተኛ ነቢይ ከሆንክ ይሄ መርዝ ይገላሃል አሉት። አይገለኝም አለ። ነቢዩ ሲሞት ደግሞ በዛ በበላው መርዝ የልብ ደም ስሩ ተቆርጦ እንደሆነ አሳየዋችሁ። ቻሌንጅ አሁን ምንድነው? ሐዲሳችሁ ማንበብ። እኔ አይደለሁም ውሸተኛ መሆነው፣ ሐዲስን እንዳለ ትክዳት አለ ማለት ነው። ሙሉ ሐዲስ እፎይ። ስለዚህ ዝም ብዬ ኦርቶዶክስ ዝም ብለን እንሁን፣ ሃይማኖት ሳናውቀው ኦርቶዶክስ አንማር ዝም ብለን ኦርቶዶክስ እንሁን። እኛ ለምን አታስተምሩንም? ጥላቻ ከምትሰብኩ ለምን አታስተምሩም? ይሄ እኮ ምን ሆነ? ይሄ በቃ ይሄ እስልምና ልክ ካልሆነ ክርስትና ልክ ነው ማለት ነው። ማስተማር እኮ አለብህ አይደል? ባይብልን ልክ አይደለም መስተዋይ ሎጂካሊ አይደል? ሙበሽር ክርስትና ብቻ የሚያስተምሩ በጣም ብዙ ቤቶች አሉ። ክርስትናን ብቻ የሚያስተምሩ እነሱ ሞሮፍ አፖሎጂስቲክ ይባላሉ። ሞር ክርስትናውን ብቻ የሚያስተምሩ ማለት ነው። እኛ ደግሞ ፖለሚስቲክ ነን። ሞር እስልምናን አታክ የምናደርግ ማለት ነው። እነኛ ዲፌንድ የሚያደርጉ ናቸው። ክርስትናን ምላሽ መስጠት ላይ የሚያተወክሩ ናቸው። እኛ ደግሞ አታኪንግም እንሰራለን። መከላከል ከዛኛው በተሻለ ሁኔታ አታክ ማድረግ ላይ እንሰራለን። ለምን? እስልምና እኛን ብቻውን አታክ ስለሚያደርገን፣ ክርስትናን ብቻ አታክ ስለሚያደርግ እኛ ደግሞ በተመሳሳይ ሁኔታ ክርስትናውን ዲፌንድ ከማድረግ በተጨማሪ በተሻለ ሁኔታ አታክ እናደርጋለን። ዲፌንድ የሚያደርጉ ግን በጣም ብዙ አሉ። በጣም ብዙ ሙስሊሞች እንዳለ ፖለሚስቲክ ናቸው፣ አታክ የሚያደርጉ ናቸው። ክርስቲያኖች ደግሞ ኦልሞስት እንዳለ በሚባል ደረጃ አፖሎጂስቲክ ናቸው።
ክርስትናን መጠበቅና ማስተማር ላይ የቆሙ ናቸው። ክርስትናውን ብቻ ማስተማር ላይ ማለት ነው። እኛስ ጀስት ያንተን ማፍረስ ላይ ነው ሞር ፎከስ የምናደርገው። የአስከውን ስታፈርሰው ከዛ በኋላ ምንድን ያለው እንድትልም ያደርጋል። በዛው መጠን ግን ክርስትናን ዲፌንድ አናደርግም ወይ? እናደርጋለን። አፖሎጂስቲክም እንሰራለን። አሁን ምንድነው እሱ ነብይ እንዴት እንደሞተ ስናሳየ ሐሰተኛ ሰማው። አይ ጥሩ ነው ጥሩ ነው። አሁን እኮ የወጡት ማለት ነው የወጡት እኮ የዚህ ከወደ ነገር እኮ ጠይቆሃል አይደለ? ለምን አትመለስም አንተ? ልክ አይደለም እንዴ? ከጠየቁ እኮ አንተ መመለስ አለብህ እኮ። ስለ ባይብል ስለ እስልምና ብቻ ከመጠየቅ ባይብል ጠይቁ በስርዓቱ ሪስፔክት ባለ መልኩ ይሄ ነው ባይብል ይሄ ማለት ነው ይሄ ማለት ነው ብትናገር ኮንቨርሴሽን ቢሆን ማለት ነው አንተም ትከበራለህ። ሰዎች ያዳም አሁን እኮ ምንድነው የሆነ እልህና በቃ የሆነ ጸብ ነው የሚመስለው እኮ። ይሄ ደግሞ እውነት አይደለም። የትኛውም አንድ ሙስሊም ልንገርህ በጸባይ ነው እንጂ መቼም እኔ እንጃ ወይ በዘይትና ምናምን ሰው ቢቀየርልህ እንዴት ነው ወደ አንተ የሚሳበው በሆነ እንዲህ አይነት ተልከሻ ድግ ያወራ ማለት ነው። ማክበር እኮ አለ ሙሸብር ማይጋስ ተልካሻ ከመሰለ እኔ ለምሳሌ አላደባል ሙፋርድ 963 ላይ እንዳለው ነብዬ እንደተናገረው አልተናገርኩም። ተልካሻ የሚባለው እንደዛ ቃላት ሲሆን ነው። አሁን ከስር ትሆንና ታብታብ እያደረግ ከልጆች ጋር ትማራለህ። ከባለቤትህንም ሰላም በልልኝ። ተማሩ፣ መማር ጥሩ ነው። ከዚህ ከአጋንንታዊ ስራት ነፃ እንድትወጡ ጸሎት አደርግላችኋለሁ። ውሸታም ብሎኝ ውስጣዛችሁ ቪዲዮ ስለሰራብኝ አሁን ውሸታም ማን እንደሆነ ቻሌንጅ አድርጉኝ። በተመሳሳይ ሁኔታ እሱ ላይ ደግሞ ባክፋይር ያደርግልኛል ብሎ ያነሳው ቶፒክ አለ። ክርስቶስ እንደዚህ ብሎ ያነሳው አለ። ተመሳሳይ አርጉመንት እንትን ይመጣል። ባክፋይር ያደርጋል የቶፒክ ካላችሁ እንደዛ ማንሳት ትችላላችሁ። ቶፒክ አለ። ቀጥል አማን ቀጥል። ሄሎ ይሰማል? እንትን እየሰማሁህ ነበርና እያልክ ያለኸው ነቢዩ ሙሐመድ የሞተው በመርዝ ነው? በሚገባ በበላው መርዝ ምክንያት የልብ ደም ስሩ ተበጥሶ ሞቷል እያልኩ ነው። ያ መርዝ ደግሞ ሐዲስ ጠቅሰህ እውነተኛ ነቢይ የምንለይበት ነው ብላ የተወራረደችው ነበረ። ለምንድን ነው መርዝ ያበላሽ ሲላት አንተ እውነተኛ ነቢይ ከሆንክ ይሄ መርዝ አንተን ምንም አያደርግም፣ አይጎዳህም። ሐሰተኛ ነቢይ ከሆንክ ግን መርዙ ይገልሃል፣ ከአንተም እንገላገላለን። በዚህ ምክንያት ነው አለችው። ስለዚህ መርዙ የልብ ደም ስሩን በጥሶ አማቆት አሰቃይቶት የልብ ደም ስሩን በጥሶ ገድሎታል። ስለዚህ የአይሁዳዊቷ ንግግር ትክክል ነበር ነው። እሺ እኔ ጥያቄ አለኝ ለአንተ። እሺ ኸይበር መቼ ዓመተ ምህረት ነው የተካሄደው? መቼም ይሁን እኔ ዓመተ ምህረት አይደለም የጠየቅኩት። ቆያ እንትኑ እኮ መረዳት አለበት እኮ። መቼም ይሁን ወይ አዳምጠኝ ማስረዳት ነገር አለኝ። አንዴ አዳምጠኝ። ኸይበር የተካሄደው በ628 ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ የሞቱት በ632 ነው። ቆያ አንዴ እሺ ቀጥል። የማይገናኝ ነገሮችን አገናኝቶ እንትን ፋላሲ መፍጠር ሐዲሱን አውቀዋለሁ። በዘመቻውንም አዳምጠኛ መጀመሪያ ሐዲሱን አንብብ። ተረት ተረት አይደለም የምንነግረኝ፣ አንብብ። ጎግል አድርገው እስቲ ሰርች እናድርግ እንጂ አንተ የምንነግረኝን ኸይበር ምን ተካሄደ፣ ሄዶ እንዴት ጨፈጨፋቸው፣ ከዛ በኋላ ኸይበር እንደጨፈጨፋቸው ልነግር እችላለሁኝ። ሳፊያን እንዴት አድርጎ ባሏን ወሰደ፣ ባሏን እንዴት በአሰቃቂ ሁኔታ ገደለ፣ እሷን እንዴት የዛለታ ወሲብ አደረጋት፣ ቤተሰቦቿን እንዴት ረሸነ፣ የቀሩትን የተማረኩትን ሸጦ መሳሪያ እንዴት ገዛባቸው ልነግር እችላለሁ። ጦርነቱ እንዴት ተካሄደ ልነግር እችላለሁ። እኔ እሱ ፖይንት አይደለም። ነብይ የሞተው ግን ለ3 ዓመት ያህል በኸይበር ላይ በበላው መርዝ ተሰቃይቶ ደሙ እየፈሰሰ እግሩ እየተጎተተ ፌንት እየነቀለ አላህ ከዚህ ስቃይ አድነኝ እያለ የልብ ደም ስሩ መጨረሻ ተበጥሶ እንደሞተ አንብብ።
በበላው መርዝ ምክንያት። እኔ አይደለሁም የምነግርህ፣ አይሻ ትነግራለች። እኔ አይደለሁም የምነግርህ፣ አቡ ሁረይራ ይነግርሃል። እኔ አይደለሁም የምነግርህ፣ ራሱ ሙሐመድ የምትለው የአብደላ ልጅ የሙተሊብ ልጅ እንዴት ነው እኔ የልብ ደም ስሬ የተበጠሰው በምን ምክንያት ነው የሚለውን አንብብ። ነብይ ምን ብሎ ነው ያለው? ጓይድ አሁን ሐዲስን አንብብ። ተረት ተረት አትንገረኝ። 3 ዓመት ያህል ተሰቃይቷል። ሁኬርስ ለምሳሌ 30 ዓመት ይሰቃይ። ለሞቱ ምክንያት ግን ያ የበላው ካይበር መርዝ ነው። ሐዲሱን አንብብ። ሐዲሱን አነበብኩትኝ ያውቋለሁ ያልኩ እኮ ነው። ተርጉምልን አንብብና አንተ ማወቅ ያለብህ ካይበር የተቀበለና እሱ የሞተበት ተርጉም አንብብና። ቆይ አንድ ሰው መርዝ ከጠጣ በቅጽበቱ አይደለም የሚሞተው? ነብይ ግን ተሰቃየ። ምክንያቱም ሐሰተኛ ነብይ ስለሆነ ተሰቃይቶ ማቆ 3 ዓመት ያህል። አይሻ ምን ትላለች? እንደ ሙሐመድ በህይወቴ የተሰቃየ አላየሁም። ራሱ ምን ይላል? አላህ ሆይ ከዚህ ስቃይ አድነኝ እያለ እየተሰቃየ 3 ዓመት አልቆየ። ወዲያው መሞት እኮ መገላገል ነው። በሐኪም ቤታችን ምን አለ? አይምን በህዝብ ተወካዮች ላይ አዲስ የጸደቀ አዋጅ አለ። ካስታወስ ተሰማ። ራስ ማይድኑ ከሆነ ፔኑ በጣም ሃይ ከሆነ ራሳቸውን እንዲያጠፉ እንኳን የሚፈቅድ ህግ አዋጅ ማለት ነው። ነብይ እንደዚህ የተሰቃየው አይሁዶችን በመተናኮሉ ግፍ በመስራቱ ፈጣሪ በምድር ላይ አሰቃይቶ ነው በ3 ዓመት የሞተው። ወዲያው መሞት እኮ እረፍት እኮ ነው፣ ሰላም እኮ ነው። 3 ዓመት ያህል እግሩ እየተጎተተ ፌንት እየነቀለ አድነኝ እያለ ተሰቃይቶ ሞተ። አይሻ እንደዚህ አይነት ስቃይ በህይወት አይቻል አቅም አለች። ማንም በህመም ተሰቃይቻለሁ ቢለኝ አላምነውም። ምክንያቱም የሙሐመድን ስቃይ ያህል የተሰቃየ ስለሌለ ትላለች። ስቃዩ ብዙ ጊዜ ስለቆየለት እንዴት ነው በመርዝ የሞተው ትለኛለህ? መርዙ እድሜ ልክ ጭራሽ እንደውም ቢያሰቃየው እኮ የሚያሳየው ይሄ እንደው ፈጣሪ ምን ያህል እንደተበቀለው ነው። ወዲያው ቢሞትም ማኖር እኮ እንደውም ለሱ እረፍት ነበረ። ለሴ ጓደኛችሁ ጋር አላችሁ፣ እዚህ ኮመንት ላይ ሁላችሁ የምትሰሙኝ የሆነ ምግብ መላችሁ አብራችሁ ጓደኛችሁ ሞተ። አንደኛው ወይ ሐዲሱ እንትን አለበት፣ ክሌፋ እንትን አለበት፣ ውዝግብ አለበት። አንዳንዱ ወዲያው ሞተ የሚላለ፣ አንዳንዱ ቆይቶ ነው የሞተው የሚልም አለ። ጓደኛው በሽር ማለት ነው። ጓደኛችሁ ወዲያው ሞተ ነው። አንዴ ጓደኛችሁ ወዲያው ሞተ፣ እናንተ ግን ሳትሞቱ 3 ዓመት ብትማቅቁ ብትሰቃዩ ከዛ በኋላስ ወይኔ አምላክ አድነኝ እያላችሁ ውሃ እየነከራችሁ ላያችሁ ላይ እያደረጋችሁ እየተሰቃያችሁ 3 ዓመት ሙሉ አይሁዶችን እንደዚህ እንዳታወድሳቸው። አይሁዶች ቆይ 3 ዓመት መሰቃየታችሁ ቆይ 3 ዓመት ያህል መሰቃየታችሁ ለዘላለም ነው እንደምታወራው። አይ እጨርሳለሁ። እሺ አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ 3 ዓመት ያህል መሰቃየታችሁ እዩ። 3 ዓመት ያህል እንደዚህ አይነት ጣረሞት ይዟችሁ መሰቃየታችሁ፣ አይ ፈጣሪ እኔን ይወደኛል ነው የምትሉት? እንደውም ወዲያው ሞቶ የተገላገለው ነው ጤናማ የምትሉት? 3 ዓመት ያህል እግራችሁ እየተጎተተ ሰው እያነሳችሁ አድነኝ ፈጣሪ ሆይ ከእንደዚህ አይነት ስቃይ አድነኝ እያላችሁ እየጮሃችሁ ውሃ እየነከራችሁ ፊታችሁ ላይ እያደረጋችሁ ሰው እያነሳችሁ ሚስታችሁ እንኳን በህይወቴ እንደዚህ አይነት ስቃይ አይቻለሁ፣ አንድ ሰው ተሰቃይቻለሁ ቢል አላምነውም። እንደ ባሌ በህይወቱ የተሰቃየ አይቻላቅም፣ በህመም የተሰቃየ አይቻላቅም። ይህንን ይዝና አሁን በዚህ በስቃይ ወዲያው ስላልሞተ መርዙ አልጎዳውም። ወንድም ያልጨረስክም እንዴ? አሁን አዲሱን አንብበን እናስረዳቸው። እሺ እኔም የሆነ ነገር ማለት ፈልጋለሁ። ብዙ አንስተሃል። አንደኛ አይሁዶችን አሞግሰሃል። አይሁዶች ማለት አንተ አምላክ የምትለው የገደሉትን ነው። እሱ ሌላ አጀንዳ ነውና እሱ ላይ አንገባበትም። ግን የመለመን ነገር ከሆነ ስቃይ የማየት ከሆነ እንደ ኢየሱስ ያየ በመጽሐፍ ቅዱስም የለም። ተሰቃይቶ የሞተ ማለት ነው። አምላክ ሆኖ ራሱ ማለት ነው። ይሄ እንዲሁም ሰው ነው የምንለው እኛ ሁላችንም እናምንበታለን ሰው መሆኑ። ግን አንተ አምላክ የምትለው ራሱ እንደዛ ተሰቃይቶ በሰው
በፈጠረው ፍጡር እንደዛ ተሰቃይቶ የሞተው ኢየሱስ ብቻ ነው። እና ፖይንቴ አሁን ማለት የፈለኩት እንደዚህ አይነት ፋላሲ ከመፍጠር ይልቅ ፋላሲ እየፈጠርክ ነው። በሰው አይምሮ እስልምናን የማያውቁ ክርስቲያኖችን እንትን እያደረክ ነው። መጀመሪያ አንብብ። እሳቸው መርዝ የወሰዱት መርዝ የተሰጠው በ628 ነው። የሞቱ ደግሞ 632 ነው። መርዙ ገዳይ ቢሆን እና ቢገላቸው ወዲያው ነው የሚገላቸው ነበር። እና እንደዚህ አይነት ፋላሲ ባትጫወትና እውነቱን ብንነጋገር አሪፍ ነበር። ልክ ኮንክ ደግሞ በላይቭ ዲቤት እንዳልተሰቃዩ መች እንደሞቱ ቀጥታ ማየት ይቻላል ማለት ነው። እንደ እንትንም ማለት ነው እንደ ባይብልም ከሄድን ነው በደንብ የተሰቃየው ከአምላክ ሆኖ በፍጥረቱ የተጎዳው የተተፋበት የተሰቀለው ኢየሱስ ነው። ጌታውን ፈጣሪውን እየለመነ ማለት ነው። እና ይሄ ደብል ስታንዳርድ መጫወት ጥሩ አይመጣም። ሐዲሱንም ያነበብከው መጨረሻ አካባቢ የተናገረው ነው። ሐዲሱ መጀመሪያ ላይ የተናገረው አይደለም፣ መጨረሻ የተናገረው ነው። እና እንደዚህ ኮሪሌት አድርጎ ሁለቱንም ነገር እንትን ማለት ጥሩ አይመጣም። ወዲያው ሴትዮዋ ያለችውን እውነት ቢሆን ወዲያውኑ እንትን የሚሆኑት ግን የለም እንትኑ እውነቱ የለም እዚህ ላይ። እና ሌላ ፖይንት ለአንተ የሚሰጥህ የምፈልገው እንዲሁም ተሳስተ ራሱ አይሁዶችን እንዳትመወግስ። አይሁዶች ማለት ኢየሱስን እንደዛ ያደረጉ ሰዎች ናቸው ማለት ነው። እና እኔ እንዴት እስላምን እንደዚህ ጠልታችሁ እንዴት አይሁድነትን እንደ እንትን የምትሉት? ዲቃላ እኮ እያሉ የሚሳደቡ ሰዎች ናቸው። አንተ እንደዚህ አሁን እንደዚህ አርገተ ከፍ አርገተ የምታሞጋግሳቸው ማለት ነው። አይሁዶች ማለት በጣም አንተ አምላክ የምትለው የምታመልከው ሰው ዲቃላ ነው ብለው የሚናገሩ ናቸው። ኤቪደንስም እሰጥህ እችላለሁ። እና ይሄ ሁሉ አለ። ቴንክ ዩ ብዙ ነገር ለማለት አይደለም፣ ግን ሚስ ኢንፎርሜሽኑ እንደዚህ ከሌላ ወስዶ ከሌላ ጋር ማገናኘቱ ጥሩ አይመጣም። እሺ አንዴ ያስ አሁን ተራ ደግሞ አዳምጥ። ምክንያቱም አይገናኝ እንትኖች ማገናኘት ጥሩ አይደለም። ከመጨረሻው ሲጀምር አይሁዶችን ዲቃላ እያሉት ሚሉት ነው። አንተ አምላክ የምትለውን አይሁዶች ዲቃላ ይሉታል ብለሃል። ጥቅሱን አዘጋጅ ጠይቃለሁ። የትኛው መጽሐፍ ቅዱስ የትኛው ወንጌል የትኛው መልእክት ላይ ነው አይሁዶች ዲቃላ የሚለውን ምዕራፍና ቁጥሩን አዘጋጅና ጠብቀኝ። አንድ ሁለተኛ ክርስቶስን አሰቃይተውታል አለ። ኢቨን ታፍታውበታል አለ። ያ እምነታችን ነው። አማን አማን፣ ያ እምነታችን ነው። አዎ ክርስቶስን ስለኛ መከራን ተቀብሏል፣ ገለውታል አለን። አዎ ገለውታል፣ እናመሰግናለን። አማን፣ ያ እምነታችን ነው። አይሁዶች አልገደሉትም አልሰቀሉትም። ሱራ 4 አያ 157 ላይ እና 58 ላይ አልገደሉትም አልሰቀሉትም አይሁዶች የሚለውን የአላህን ንግግር አፈር ድን ያበላኸው ማለት ነው። እኛ ግን እናምናለን። እንደዛ ውሸት በአፍ እንዳታስገባ። ያዝ እኛ ግን እናምናለን። አማን ያዝ ማይክል ያዝ። ሲቆነጥ ትንሽ ነው ገና የቆነጠጥኩ ገና ነው ተረጋጋ። ማይክል አይሁዶች አልገደሉትም አልሰቀሉትም የሚለው አስተምሮን በአፍጢሙ ትደፋና በእንዳንተ አምላክ ያልከውን አምላካችሁን እንኳን አልከን ላስወጣ ነው አለ። በለዛ ማይክን ያዝ። ውሸት ጥሩ አይደለም። እኔ እኮ ብዙ ውሸት ስታወራ እኮ ታግሼ ነበረ። አላህን በአፍጢሙ ቀበረልን። ክርስቶስ አምላክ መሆኑን አመነ ማለት ነው። ለምን እናንተ አምላክ ብላችሁ የምታመልኩትንም አይሁዶች ገርፈውታል፣ ሰቅለውታል፣ ገለውታል፣ ተፍተውበታል። እናምናለን። እንዲህ እንዳደረጉት እናምናለን። እንዲህ እንዳደረጉ ደግሞ ትንቢት ተነግሯል። ይህን ስቃይ እንደሚቀበል ደግሞ ትንቢተ ኢሳይያስ ምዕራፍ 53 ላይ ይሄን መከራ እንደሚቀበል ስለኛ ተጽፏል። ነገር ግን እነሱ ኃያል ሆነው እሱ ደካማ ሆነው ሳይሆን በፍቃዱ ወዶ ፈቅዶ ያደረገው እንደሆነ
ማቴዎስ ወንጌል ምዕራፍ 20 ላይ ቁጥር 28 ላይ የሰው ልጅ ሊያገለግል እንዲሁም ነፍሱን ስለ ብዙዎች ቤዛ አድርጎ ሊሰጥ መጣ ይላል። ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ የሰው ልጅ ሊያገለግል እንጂ እንዲያገለግሉት አልመጣም፣ ነፍሱንም ስለ ብዙዎች ሊሰጥ መጣ፣ ቤዛ ሊያደርግ ይላል። ወዶ ፈቅዶ ነው የመጣው። የእኛ ጌታ ይህንን ሊያደርግ ፈቅዶ ነው የመጣው። ለዚህ ነው እነሱ በጉልበት እንዳልሆነ እሱ ደግሞ አቅም አንሶት እንዳልሆነ ዮሐንስ ወንጌል ምዕራፍ 18 ቁጥር 1 ጀምራችሁ ስታነቡት የሮም ወታደሮች ሊይዙት ይመጡና ማንን ትፈልጋላችሁ ብሎ ሲላቸው ኢየሱስን፣ የናዝሬቱን ኢየሱስ ይሉታል። እኔ ነኝ ሲላቸው በምድር ላይ ሄደው ይዘረራሉ። ደግሞ ማንን ትፈልጋላችሁ? ኢየሱስን፣ እኔ ነኝ ባላቸው ጊዜ ይወድቃሉ። እኔ ነኝ በማለት ብቻ ይዘረራሉ ማለት ነው። ከዛ በኋላ እነሱን ተዋቸው ነው የወሰዱኝ ይላቸዋል። ነፍሱን ሊሰጥ ነው የመጣው። ለእኛ ቤዛ ሊሆን ነው የመጣው። ትሕትናን ፍቅርን ሊያስተምረን ነው የመጣው ራሱ ስለተናገረ ዮሐንስ ወንጌል ምዕራፍ 13 ቁጥር 13-16 ላይ እኔ መምህርና ጌታ ስሆን እግራችሁን ካጠብኩኝ እናንተ ደግሞ እርስ በርሳችሁ እንዲህ አድርጉ ብሎ የነገረን እኔ የዋህ ቅን ቸርም ስሆን እናንተም እንደዛ ሁኑ ብሎ ያስተማረን ለእኛ አርያ ምሳሌም ሊሆን የመጣ ስለሆነ ቤዛነትንም አርያና ምሳሌነትንም ሰጥቶን የሄደ እንዲሁም እያንዳንዱን ትንቢት የፈጸመ ስለሆነ አዎ በሞቱ ሞትን ገሎልናል። ለዚህ ነው ሞቶይ መውጊያ ሄዳለ ተብሎ የተነገረለት ሞቶይ መውጊያ ሄዳል ተብሎ የተነገረለት ለዚህ ነው በአንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 12 ጀምራችሁ ስታነቡት ማለት ነው። አዎ እሱ ተዋርዶ ያንን ውርደት እሱ ላይ እንደተዋረደ ቆጥረውት እኛን ግን አክብሮናል። ይህንን የምናምነው ነው እንጂ የምናፍርበት አይደለም። ነገር ግን ሙሐመድ ላይ 3 ዓመት ያህል ተሰቃይቷልና 3 ዓመት ሙሉ ስለተሰቃየ መርዙ አልገደለውም የሚል አርጉመንት አያሰራም። 3 ዓመት ሙሉ ወዲያው መሞት አሪፍ ነው። እንደውም ወዲያው መሞት አሪፍ ነው። 3 ዓመት ያህል መርዙ አሰቃይቶት መጨረሻ የልብ ደም ስሩን በጥሶት ሞተ። አራይፒ እንዳትሎ ደግሞ አይባልም፣ ለማሜ አይባልም ማለት ነው። እና 3 ዓመት ያህል መሰቃየቱ መርዝ አለመብላቱን የሚያሳይ ሳይሆን እንደውም አምላክ ምን ያህል ክርስቶስ በቀለኛ እንደሆነ የሚያሳይ ነው። ምክንያቱም ይበቀላል ፈጣሪ። ወደ ገዛ ወገኖቹ መጣ ይለዋል እኮ የገዛ ወገኖቹ እንዳልተቀበሉት እናውቃለን። ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 11-12 ስታዩ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸው ይላል። አይ ቲንክ ሮሜ ምዕራፍ 10 ቁጥር ወደ መጨረሻ አካባቢ ላይ ይመስለኛል ቀኑን ሙሉ ወደማይቀበለኝ ወደማይታዘዘኝ ሕዝብ እጄን ዘረጋለሁ ብሎ ስለነሱም ይናገራል። አመፀኛ እንደሆኑ መጽሐፍ ይናገራል። ችግር የለውም። ነገር ግን እግዚአብሔር ላይ ስቀጥፍ እግዚአብሔር በቀለኛ እንደሆነ ይሄ ጌታ የምንለው ንጉስ ነው። የማን ንጉስ ብለው ነው የጻፉለት? በመስቀል ላይ ስለጠቀሰው አንድ ላንብብላችሁ። ማቴዎስ ወንጌል ምዕራፍ 27 ላይ ቁጥር 37 ላይ ምን ብለው በመስቀሉ ላይ በአናት ምን ብለው ጻፉ? ይህ ኢየሱስ የአይሁድ ንጉስ ነው የሚል የክሱን ጽሕፈት ከራሱ ላይ አኖሩ ይላል። ምን ብለው? የአይሁድ ንጉስ ብለው ጻፉለት ማለት ነው፣ ማለት በክርስቶስ ላይ። ስለዚህ የአይሁድ ንጉስ ተብሏል። ይሄ የአይሁድ ንጉስ ካይበር ማለት አይሁዶች የሚኖርበት ናቸው፣ አይሁዳውያን የሚኖርበት ናቸው። እነኚህ ንጹህ አይሁዳውያንንም ነው ሄዶ እምሽክ ያደረጋቸው። ምን ይላል? ከዛስ መዝሙረ ዳዊት ምዕራፍ 94 ቁጥር 1 ላይ እግዚአብሔር የበቀል አምላክ ነው ይላል። እግዚአብሔር ምንድን ነው? የበቀል አምላክ ነው። የበቀል አምላክ ተገለጥ ይላል። የምድር ፈራጅ ወይ ከፍ ከፍ በል፣ ለትዕቢተኞች ፍዳቸውን ክፈላቸው ይላል። ለትዕቢተኞች ምን በላቸው? ፍዳቸውን ክፈላቸው። ምን በላቸው? ፍዳቸውን ክፈላቸው። ስለዚህ ይህ የአይሁድ ንጉሥ የተባለው ክርስቶስ ለበቀለኞች በቀል የሚችል ለትዕቢተኞች መበቀል ስለሚችል ክርስቶስ ምን አደረገው? ሙሐመድን ተበቀለው ማለት ነው። በምን አይነት በቀል? አይሁዶችን ጨፈጨፈ፣
አይሁዶች ደግሞ የክርስቶስ ወገን ናቸው። ክርስቶስ በስጋ ከነሱ ነው የመጣው። አይ ቲንክ ዕብራውያን ምዕራፍ 2 ቁጥር 15 ላይ አባቶች ለእነሱ ናቸው፣ ክርስቶስ ከነሱ መጣ ይላል። ክርስቶስ የመጣው ከነሱ ዘር ነው የመጣው፣ ወደ ገዛ ወገኖቹ ይላቸዋል። የገዛ ወገኖቹን የክርስቶስ ወገን ስለተባሉ ነው አይሁዶችን ሙሐመድ ጭፍጭፍ ያደረጋቸው። አምላክ ደግሞ የበቀለ አምላክ ነው፣ ይበቀልሃል። ስለዚህ ምን አደረገው? ይህ የአይሁድ ንጉሥ የተባለው ያቺ ሴት ልክ ክርስቶስ እንዴት ነው በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ተብሎ በዘፍጥረት ምዕራፍ 3 ቁጥር 15 ላይ የተነገረ ታሪክ አለ አይደለ? በሴቲቱና በእባቡ መካከል የሚደረግ ጠላትነት አለ። ያ የሴቲቱ ዘር አለ። ከዛ ደግሞ በሴቲቱ ዘር መካከል የሚመጣ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ዘርን ባያስቀርልን እግዚአብሔር እንደ ሰዶምና እንደ ገሞራ በሆን የሚለው አለ። ያ ይመጣና ለማርያም ነው ብለን እንተረጉመዋለን አለ። ያቺ የማርያም ዘር ሴቷ ነች አለ ለእኛ ድህነታችን ምክንያት የምትሆነው። ለአይሁዶችም የድህነታቸው ወይንም ደግሞ ሙሐመድን መበቀያ ምክንያት የሆነችው አንዲት ሴት ነች። ያቺ ሴት ደግሞ ምንድን ያበላችሁ? የተጠበሰ በግ ደግሞ በመጽሐፍ ቅዱስ ምንድን ነው መሰላችሁ? ዘፍጥረት ምዕራፍ 22 ላይ ከቁጥር 13 ላይ እንደዚህ ይላል፣ አብርሃም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ሄዶ በጉንም ወሰደ፣ በልጁም ፈንታ መስዋዕት አድርጎ ሰዋው ይላል። ያ የተሰዋው አብርሃም በይስሐቅ ቦታ የተሰዋው በግ ዝም ብሎ በግ አይደለም። አብርሃም ልጁን ይስሐቅ ሊሰዋ በሄደበት ሰዓት ላይ የወረደለት በይስሐቅ ቦታ በጉ ዝም ብሎ አይደለም። አብርሃም ቀኔን አየ ሐሴትም አደረገ ብሎ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 አካባቢ ጀምሮ የሚናገረው ዝም ብሎ አይደለም። የት ነው አብርሃም ያየው? እዚህ ነው። ይስሐቅ ቀጥታ የማን ምሳሌ መሰላችሁ? የክርስቶስ ምሳሌ ነው። በዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 29 ወይም 27 ላይ ዮሐንስ ምን ይለዋል? ይህ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ይጠራዋል። ምን? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ይጠራዋል። ክርስቶስ ንጹህ በግ ነው። ስለ ሁላችን የተሰዋ ንጹህ በግ ነው። ስለዚህ ያቺ አይሁድ ደግሞ ያበላችሁ ሙሐመድን ምንድን ነው እሱ? ክርስቶስ ከአይሁድ እንደመጣ አሳየዋችሁ። ንጹህ በግ ነው አሳየዋችሁ። ያቺ አይሁድ ሴት ክርስቶስ በስጋ የመጣው ከሴት እንደሆነ ይታወቃል። ዘመኑ ፍጻሜ ሲደርስ ከሴት የተወለደውን አንድኛ ብቸኛ ልጁን ላከ ይላል መጽሐፍ ቅዱስ። ሐዋርያ ቅዱስ ጳውሎስ ያቺ ሴት የቀረችው አንድ ዘር የቀረችው አይሁዶችን የተበቀለው ለመበቀል የቀረችው ሴት ሙሐመድን ምንድን ነው ያበላችሁ? በግ። በበግ ላይ ምንድን ነው ያበላችሁ? መርዝ። ያ መርዝ ምን ሆነ? ሙሐመድን 3 ዓመት አማቁት፣ ወደ እንጦሮጦስ ላከው። ይሄ ነው ያለው። ና ግባ አሁን አይደለም ምትል ሙሐመድ በእንደዚህ አይነት ሁኔታ አልሞተም የሚል ከማን ና ቻሌንጅ አድርገኝ እና አለ። ሰላም እንዴት ነህ? እፎይ ወንድሜ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን እኔ ደህና ነኝ። በርታ በርታ ቀጥል ወንድሜ። ያውም እንትን ካላነሳኸው ቁርአን ላይም አላህ አስጠንቅቆት ነበር አይደል? በአላህ ላይ ቢዋሽ የልቡን የደም ድርታ የደም ቧንቧ እንደሚቆርጥለት። ስለዚህ በሌላ ኤግዛክትሊ በአላህ ላይ ዋሽቷል ማለት ነው ነቢዩ። ራሱ ባማወረተው ራሱ ተመቷል። ኤግዛክትሊ ሙስሊም ካለ ናግባ ኑ ግቡ። እስኪ ገቡ ድረስ ግን እፎይ ለምን በ3 ዓመት ጠብቆ ሞተ ላለው ልጁ ሁጃማ የሚባል ነገር ታውቃለህ አይደል? ደም መጣው የሚያመውጥ ከትከሻው ስር እሱ ነገር ተደርጎለት ነበር። እሱም ብዙም አልበላም። ትንሽ አኘክ ሲያደርግ ነው አጥንቱ ነው ስጋው ተናገረ አሉ። እንዳትበላኝ መርዝ አለብኝ። በሪት ወስቱ ሌት አላህ አስቀድሞ አልተናገረም። ከበላ በኋላ ነው መርዙን ከዋጠ በኋላ።
እና አንዳንዶቹ እሱም ብለው ያብራሩታልና ኤኒዌይ አይሁዶች እንደየጊዜው ቶሎ መግደል የሚፈልጉበት የመርዝ አይነት ነበራቸው። ቀስ ብሎ የሚገልም ያዘጋጁ ነበር። በዛ ይታወቃሉ አይሁዶች። የደም የተበላሸውን ደም መጥቶ ያወጣለት ላም ሙስሊም አይደለም። ስለዚህ አላህ አላደናውም ለማለት ነው። ቀጥል ወንድሜ። ይሰማችሁ? ሰላም፣ እንኳን ደህና መጣሽ። ሰማኝ። ሰማሁሽ። በመጀመሪያ የሰው እምነት ክብር ይኖራል። መጀመሪያ የራስን እምነት ስታክብር የሰው እምነት ክብር ይኖርሃል። ገባህ? ለራሱ እምነት ክብር ስለሌለው ነው ክርስቲያኖችን ጠርቶ የተዋረዱ ክብር ይስጣቸዋል። የሰውን እምነት አታክብር። አንደኛ ነገር። ሁለተኛ ነገር ደግሞ ሰው ሲጠይቅ ዘለ የምታወራው ነገር ምንድነው? እየጠየቁና አንተ ትጠይቃለህ። ሰው ሲጠይቅ ደግሞ ታወጣለህ። ለምን? ሚውት አድርጋቸዋለህ፣ ታወጣቸዋለህ። ለምን? ምክንያት ሲጠይቁ ታወጣቸዋለህ። ምክንያት ማንኛውም አንተ ምንድነው? ሁለተኛ ነገር ደግሞ ማለት ነው። ሁለተኛ ነገር ደግሞ የኛን እምነት የምታንቋሽሽበት ምክንያት የለም። አንተ በአንዳንተ አይነት አፍ የአላህ Subhanahu Wa Ta'ala ስም እሱ ላይ ተናገሪ። ያችን ስም አይጠራም። ገባህ? መጀመሪያ ክብር ይኑር። እሺ፣ የራስን እምነት ስታከብር የሰውን ታከብራለህ። ይሄን እወቅ። እሺ፣ ነብያችሁ ግን ክብር ትልቅ ሰው ነህ፣ እንደ ትልቅ ሁን። አፍን ቅድም ቁርአን ስትቀራ ምንድነው ስትል የነበረው? እየሰማሁህ ነበር እኮ በአንተ ቤት አወቅ። በጣም ታውቃለህ። ምን አልኩ እንዴ? እኛ እስላሞች አላህ Subhanahu Wa Ta'ala ስነ ምግባርን አሟልቶ የሰጠን ሰዎች ነን። ስነ ምግባር አለን። የኛን እምነት እናከብራለን፣ የሰውን እናከብራለን። የሰውን እምነት አንነካም። አንተ ልክ ነሽ። ነብዩ የሞተው በምንድን ነው? እሱ ላይ አውሪ። ሰማይ ሚውት እንዳታረገኝ። ሰማኛለህ? እየተናገርኩኝ ነው። በቃ ወደ ቶፒኩ አንቆይ ነኝ ነካ የኛን እምነት ብታንቋሽሽበት ምክንያት የለህም። አከበር ገባ እንጂ የኮሬ ማንተ ቆንጆ ሰዎች አቆሽሹ። ቶፒኩ ላይ አውሪ። ሰው አትመስልም። እንኳን ቆንጆ ልትሆን ተውና ሰው አትመስልም። አራሳት ሚውት ስታደርገኝ ሚውት ስታደርገኝ እደር ከፈለክ። እኔ እውነቱን ነግራለሁ። ገባ? የኛ አላህ ሰይጣን ከመሰለ ወርለም ለሊት ሽንቱ የሚሸናባችሁ አንዱ ለወንጭ አይጠራም። እኛ አላህ በእንዳንተ አይነት ቆሻሻ ሰው አይጠራም። አረ በእናትህ ርዕሱ ላይ አውሪ። ታንክ ዩ ለስድብሽ እናመሰግናለን። ርዕሱ ላይ ከተናገሩ አሁን እፎይ ካሳያችሁ ነገር ምንድነው ውሸት የምትዩ? ውሸት መጀመሪያ ልንገርህ፣ እየተጠያየቁ ነው አይደለ? ርዕሱ ላይ አውሪ። ያወሩና ርዕሱ ላይ አውሪ። ስለሰዎች ጠየቀ። ስለሰዎች አታውሪ። ኑረዲን ይቀጥል። በቃ እሺ፣ ሰላም ነው። እንዴት ናችሁ? እንኳን ደህና መጣ። መጀመሪያ ማለት ይሰማል አይደለ? ይሰማል። ጥያቄያችን ሜቢ ግልጽ እንዲሆንልህ መሐመድ በምን ምክንያት ሞተ የሚል ነው። አንባቢን ህዛው መልሰው። መጀመሪያ ግን ለሰው ክብር ይኑር። እንደ ልጅቱ ነው የመጣሁት። አትሳደብ። ቢያንስ ወይ ምክንያት እነ ወሒድ ጋር ግባ። ኡስታዝ ወሒድ ወሷል አለ። ጀግና ከሆንክ እነሱ ጋር ግባ። እያየናቸው እኮ ነው እየመለሱ ስንት ሰው ሰለማ። አልሐምዱሊላህ። ግን እስልምና ጭንቅላት ከዚህ የተሻለ አይደለም። አብዛኞቹ መልስ ከሌለው ካወቁ የሚያደርጉት ምንድነው? እሱ እየየ ነው። አሁን የሚገቡትንም ማሳያችኋለሁ። እየየ ይላሉ። መልስ እንደሌለው ቶፒኩ የሚያስበላቸው ከሆነ ካወቁ እየየ ይላሉ። ልክ በቃ እንደተመታባቸው አርጉመንት ሲያውቁ ሴጣናቸው በጣም ይበሳጫል። መልሱን ከመመለስ ይልቅ ያለቅሳሉ። ነብያችሁ በመርዝ ምክንያት የልብ ደም ስሩ ተበጥሷል። ውሸት ነው የሚል ወይም ደግሞ አይሻ ዋሽታለች ይበሉን። ስማኝ፣ አንተ እምነት አዋቂ ነኝ ትላለህ አይደለ? የኛ አቡ ሀይደር ስታናግረው በስነ ምግባር ነው የሚመልሰው።
አንተ ግን ስትጠየቅ ራሱ ለመመለስ ፍቃደኛ አይደለክም። ሐታ ጥያቄዎቹንና ለመደባበቅ ትፈልጋለህ። ዘላ ለምን ምክንያት እንደ ሰው እኮ እዚህ ላይ ተወያይቶ ነው እኮ ማውራትም ያለብን አይደል? ኧረ እፎይ በጌታ ውርዳትኝ። ምንድነው ዝም ብላ የምታለቅስብን? ሌሊት ነው አታልቅሽ እንዴ? ሆነሽ ነው አንቺ። ሰለችን እኮ ጀሯችን አመመን እንዴ? በሽተኛ ናቸው እንደሚገቡት እስልምና እንደዚህ መልስ ከሌለው ካወቁ ከማልቀስ ውጪ ሌላ አማራጭ የላቸውም። ይሄ የሁሉም ባህሪ ነው። ባይዘይ የሁሉም የሙስሊሞች ባህሪ ነው። መልስ እንደሌለው ቶፒኩ ካወቁ ቶፒኩን ሽፍት ለማድረግ አንተ ተሳዳቢ ነህ፣ አንተ እንትን ብለሃል። አሁን ካያችሁ ምንም የተሳደብኩት ነገር የለም እኮ ወይ ፈረደብኝ እኮ እኔ እፎይ ተሳድበሃል የሚለው ሃይማኖቱን ቀዳችሁ ጣሉት መጽሐፉን። እኔ ምን ላድርግ እኔ ምን ካሊድ ኢብራሂም እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ሙስሊም ነህ? መልካም እሺ፣ ጥያቄያችንን ሰምተዋል? ኦኬ። ሙሐመድ በካይበር ላይ በበላው መርዝ የልብ ደም ስሩ ተቆርጧል ብለህ ታምናለህ? ሙሐመድ በሃይበር ላይ በበላው መርዝ ምክንያት የልብ ደም ስሩ ተበጥሷል ወይንም ደግሞ በዛ ህመም እንደሞተ ታምናለህ? እኔ አላወኩም፣ ግን ከኛ ይልቅ አላህ በጠይቅ ኡስታዞችን በጠይቅ ይሻላል። እንደዚህ ውይይት ከምታደርግ ከማያውቀው ጋር ከመጠይቅ። ኦኬ፣ ሙሐመድ እንደሞተ ነው አንተ ሞር የተማርከው? ሙሐመድ እንዴት ነው ሞተ ተብለህ የተማርከው? እኔ ገና አዲስ ተማሪ ነኝ ማለት ነው። አታውቀው? ስንት ዓመትህ ነው? እንዴት እስከ ዛሬ ሳታውቅ ይሄንን? How old are you? እሺ መልካም ይሁን። እሺ ሙሐመድ የሞተው አይሁዶች አንተ ሐሰተኛ ከሆንክ ይሄ መርዝ ይገልሃል፣ እውነተኛ ከሆንክ አይገልህም አሉት። መርዙ ከበላ በኋላ ሙሐመድ ለ3 ዓመታት ተሰቃይቶ ያ መርዝ የልብ ደም ስሩን በጥሶት ነው የሞተው። እና እዚህ ላይ እያወራ ነው ማስረጃ። መልካም እሺ፣ እዚህ ልቀጥል። እፎይ አንዳቸው አውሩ፣ ሶስታቸውም እያወሩ ነው ያሉትኝ። አንዱ ብቻ ይቀጥል። ኢማን ሚውታር ዊዝ ጂም ሚውት ታደርጋለህ። ካሊድ ብቻ ትቀጥላለህ። ማይክ የሚያነሳ አስወርዳችኋለሁ፣ ተራችሁ ሳይደርስ የምታነሱ። ኦኬ፣ ይሄን አዲስ አንብብልን። እንግሊዘኛው አይደለ አረብኛው? ኦኬ፣ ዊዝ ጂም ቀጥል። እሺ አየህ፣ መረጃው ሲከፈት ሁለቱም ሹልክ ብለው ወጡ። እስልምና እንደዚህ ነው። ኢማን ትወጣለች ወይንስ ታነብልናለች? መረጃ የሌለ መስሏቸው ነው እነሱ ቤት። እስልምና በውሸት ላይ የቆመ ሃይማኖት። ኢማን እችን አዲስ አንብብልን። አይ እኔ ማንበብ ሳይሆን መጠየቅ የምፈልገው ጥያቄ ማለት ነው። አንደኛ ሀዲሶቹን ኬት ነው የምታመጣቸው? ሱና.com የአዲስ መከማቻ መገኛ ቦታ የእናንተ ዌብሳይት። እሺ፣ ሁለተኛ እኔ እሺ፣ ሁለተኛ ምን እውነተኛ ስለሳቸው እውነተኛው ታሪክ አንብበህ ታውቃለህ? 100%
እስቲ 100% እርግጠኛ ሆነህ ካነበብክ በረንብ አድርገህ ስለሳቸው ታሪክ ንገረኝ። ምን ልንገርሽ? እሺ እስከ ድምጽ ትሆንሽ ደስ ስለሚል ልንገርሽ። እሺ አንድ ደግሞ ጥያቄ ቆይ ላንሳለን። በመጀመሪያ ደረጃ እሳቸው ነብይነትን የተቀበሉት መቼ ነውና የት ቦታ ማነው ነብይ እንደሚሆን የነገራቸው የሚለውን በትክክል አድርገህ ንገረኝ። ሁለተኛ ነገር የመጀመሪያ ሚስታቸውን ሲያገቡ በስንት ዓመታቸው እንዳገቡና ምን እንደነበራቸውም ተነግረኛለህ። ከጥላቻ እንወጣና ማለት ነው። كان 40 سنة على قوم أمر ምንድን ነው የሚወራው ያለው? አንዴ እንገረን። ይሄን ርዕሱስ ተው አንዴ ለምን እንደሆነ ታውቃለህ? አባት እንዴ የ40 ዓመት ሰው ነበር። በቃ ይሄ ጥሩ ነው አይደለም? በ40 ዓመቱ ነው አይደለም። አንቺ ሙስሊም አይደለሽማ። والله لازم ሙስሊም ነኝ። እንገረኝ እሱ እሺ ንገረኝ። የ40 ዓመት አይደለም ማያ አታውቅም ሰለኝ ነው ነገር ያ አላህ። እሺ አርታ ቀጥል። አንተ በትክክል ከነገርከኝ ሁሉን ነገር አሳምነህ የሚያሳምን ነገር ከነገርከኝ አዳምጪ። ኦኬ ሙሐመድ በተረገዘ በማይታወቅ ወራት ውስጥ አንዳንዶች 4 ወር ይላሉ፣ አንዳንዶች 6 ወር ላይ አባቱ ሞተ አብደላ። ከተወለደ በኋላ ግን ሙሐመድ ለተወሰነ ጊዜ ላይ በማደጎ ተሰጥቷል። ሳዲያ የምትባል ሳዲያ አይ ቲንክ ስሟ ሹራ ያለው ማደጎ ወስደዋለች። ከዛ በኋላ የልብ ደም ስሩ ይቀደዳል። ያንን ስትሮፍ አተባሪ ቮሊዩም 6 ፔጅ 76 ላይ ታገኘዋለሽ። ያንን የገደዱት አካላት ጋኔኖች ሊሆኑ ስለሚችሉ በሚል እንትን ወደ እናትየዋ ትመልሰዋለች። እናትየዋ ጣዖት አምላኪ ነች። ይህ ሳይ ሙስሊም ላይ የተጠቀሰ ነው። ገሃነም ውስጥ እንዳለች ነብዩ ራሱ የተናገረው ነው። አሚና ትባላለች እናቱ፣ አባቱ አብደላ ይባላል። ስለዚህ ከዚህ በኋላ ምን ይሆናል? ከእናቱ እስከ 5 ዓመት እንደገና ከማደጎ ተመልሰውና እስከ 5 ዓመት እንዳሳደገችው 6ኛ ዓመት ላይ እናትየዋ ትሞታለች። እናትየዋ ከሞተች ወዲያ አያቱ ይወስደዋል። አያትየው በማደጎነት ይወስደዋል። አያቱም ደግሞ ጣዖት አምላኪ ነው። ይሄንን ደግሞ ሱራ 96 አያ ከ1 እስከ 6 ወይም እስከ 5 ተፍሲር ኢብን ከሲር በፈሰረው ላይ ጣዖት አምላኪ እንደሆነ አስቀምጦታል ማለት ነው። ሙተሊም ማለት ነው። ከዛ እሱ እንትን ካለ በኋላ እሱ 2 ዓመት ያህል እንዳሳደገው አጎቱ ይወስደዋል። አጎቱ አቡ ታሊብ ይባላል። አቡ ታሊብ ደግሞ ከ8 ዓመት በኋላ ያለውን ሁኔታ ይወስደውና በማደጎነት ይይዘዋል ማለት ነው። በማደጎነት ከወሰደው በኋላ እስከ 20 ምናምን ውስጥ እሱ ጋር ይቆያል። ከዛ በኋላ 20 ምናምን ላይ ሲገባ እንትና ከዲጃ ቢንት ከውዘል ከዲጃ ምን ታደርገዋለች? እሷ ታዋቂና ባለሀብት እንዲሁም ደግሞ ከዚህ በፊት 2 ባል ያገባችና ባሎቿ የፈታች ወይም የሞቱባትም ናቸው የሚሉ አሉ። ከነሱም ደግሞ የወለደችው ነች። እሷ ሰራተኛ አድርጋ ትቀጥረዋለች ማለት ነው። ወደ ሴሪያም በእንትን ትልከዋለች፣ ወደ ንግድ ማለት ነው። ከዛ በኋላ ሲመጣ ግን የጋብቻ ፕሮፖዛል ታቀርብለታለች፣ ጋብቻ ይደረጋል። ከዛ በኋላ አባትየው ደስተኛ ስላልሆነ ለሙሐመድ ለመዳር ደስተኛ ስላልነበረ አስክረውት መጠጥ አጠጥተውት ከዛ በኋላ ሰርጉ ይሆናል። ተተጋቡ በኋላ ምንድነው እሱ ብሎ ሲል አባትየው አዲስ ለብሷል፣ ስጋ አለ፣ ምንድነው ሲባል ልጅህን ለሙሐመድ ድረሃል ይሉታል። ነው አልዳርኩም ይላል። አይ ድረሃል አልዳርኩም። ከዛ እንደዚህ ሰክሮ እንደሆነ ሲያስታውስ ይህንን እንትን የምትል ከሆነ እንነግርብሃለን ይሉታል፣ መጠጥ ጠጥቶ እንደሆነ። ከዛ በኋላ ይስማማል። ከዛ በኋላ እሱ በ25 ሙሐመድ እሷ ደግሞ በ40 ዓመት ላይ ጋብቻቸው ይጸናል። ከዛ ሎንግ ስቶሪ ሾርት ይሄን ይመስላል። ለ10 ዓመት ያህል ምናምን እንትን ላይ መካ ላይ ሰላማዊ ኑሮ ነበረ። ከዛ በኋላ ወደ መዲና ይሰደዳል። ወደ መዲና ከተሰደደ በኋላ ግን ሰላማዊ ኑሮ አልኖረም። ምክንያቱም ከዲጃ ከሞተች በኋላ ሕፃን ልጅ ከማግባት ጀምሮ ፖሊጋሚን ይፈቅዳል። ፖሊጋሚን መፍቀዱ ብቻ ሳይሆን አስከፊው ነገር ራሱም ደግሞ እጅግ ብዙ ሚስቶችን ማግባትን የተማረው መግደልንም ሰዎችንም ወደ መግደል የገባው ወደ መዲና ከሄደ በኋላ ነው። እና ታሪኩ ይህን ይመስላል። ከዛ በኋላ መዲና ላይ ሄዶ እንግዲህ የዛሬ ቶፒካችን እና የሞቱ ምክንያት ለግድያ በሄደበት ላይ
ወደ ሃይበር የሚባለው ሃይበር ማለት አይሁዶች በብዛት የሚኖሩበት መዲና አይሁዶች ነበር የሚኖሩት። እነሱ ናቸው የተቀበሉ። ሲቀበሉ ሰላማዊ ነበረ። በቁጥርም ትንሽ ነበር። ቁጥር እየጨመረ እየበዛ በሚሄድ ቁጥር ወደ ግድያ ቫለንስ ውስጥ ይገባል። ከዛ በዚህ እንትን ላይ ስራው ላይ ማግኘት ትችላለች። ፔጅ 511 እስከ 517 ባለው ላይ ሳፊያ ታሪክ ይነሳል ማለት ነው። እዚህ ታሪክ ላይ ይህ ሳፊያ ማለት ምንድነው? ባል ነበራት። ባሏ ማን ይባላል? ኪናና ይባላል። የሀገሩ የገንዘብ ግምጃ ቤት ጠባቂ ነበረ። ገንዘቡን ሂድና አንጣ ይለዋል። የት ነው ያለ ይለዋል። አላቅም ይለዋል። ያነሳውና ብረት ለሰው ይሰጣል እንዲገደል ማለት ነው። እዚህ ጋር የጋለ ብረት ደረቱ ላይ ማለት ነው። የጋለ ብረት ያስለቅቅበታል። የሰፊያን አባት ማለት ነው። ባል ማለት ነው። አስቀድሞ አባቷን ገድሏል፣ ወንድሟን ገድሏል። ሙሐመድ ማለት ነው። ከዛ ብረት የጋለ ደረቱ ላይ ካስለቀቀ በኋላ ገንዘብ አምጣ በሚል ማለት ነው። ያንን ማድረግ ስላልቻለ ሊሞት ሲያጣጥር አነሳውና አንገቱን አስቆረጠው፣ አስገደለ። ሳፊያን ወሰዳት። የዛን ውለታውኑ መንገድ ላይ ከሃይበር ወደ ስንት ማይል እንደሆነ ማይሉ ትንሽ እንትን አለኝ። እዛው ድንኳን አስጥሎ እዛው ነው ወሲብ አደረጋት ማለት ነው። እዛው ነው አደረጋት። የዛን ለታ በሚያሳዝን ሁኔታ ሃይበር ላይ ምን አደረገ መሐመድ? በግ የተጠበሰ አንዲት አይሁዳዊ ቅድም ስተርከው የነበረው መርዝ ጨምራበት ሰጠችው ማለት ነው። ያንም መርዝ በላ። ከዛ በኋላስ መሐመድ የልብ ደም ስሩ ለ3 ዓመት ያህል ተሰቃይቶ ተቆርጦ ሞተ። የማሜ ታሪክ ይህን ይመስላል። በጣም ያሳዝናል። ነፍስ ይማር እንዳንል ክርስቶስን ክዷል እና በጣም በሚያሳዝን ሁኔታ ሚሊዮን ሰዎች ይህን ሰውዬ በእንደዚህ አይነት ሁኔታ ይከተሉታል። ነብይ እንዴት ሆነ? ማን ነብይ ያደረገው ላልሽኝ ደግሞ የት ነው የሆነውስ ያልሽኝ ሄራ ዋሻ ይባላል። ሊከፍትልሽ ይችላል ከፈለገ ሐዲስ ነምበር 3 ላይ ክፈትላት። ቮሊም 1 በቡክ መክፈት ከፈለግሽ ቮሊም 1 ቡክ 1 ሐዲስ ነምበር 3 ላይ ሄራ ዋሻ ውስጥ መሐመድ ብቻውን እየሄደ ሄራ ገደል ውስጥ ዋሻ ውስጥ ይቀመጥ ነበረ እና የሆነ ቀን ላይ የሆነ አካል መጣና ጨመቀኝ አለ። ጨመቀኝ አንብብ ሰውን በረጋ ደም በፈጠርከው እያለ ጨመቀኝ። ከዛ እሱ ሲለቀው እየሮጠ ይመጣና ከድጃ ጋር ዘሚሉኒ ይላታል። የሆነ ነገር እንዳልሆነ እፈራለሁ፣ ሸፍኝኝ ይላታል። እሷ አንተ መልካም ሰው ነህ፣ ምንም አትሆንም፣ በእድሜ እንደምበልጠው ነግሬሻለሁ፣ 15 ዓመት ያህል ጋፕ አላቸው። ወደ ወረቃ ብነፈል ወደሚባል ትወስደዋለህ። ወረቃ ብነፈል ደግሞ ሽማግሌ ያረጀ ስለሆነ ባይብልን የሚጽፍ ነው ይለዋል። ከሂብሩ ወደ አረብኛ ባይብልን ይጽፋል፣ ያነባል ይለዋል። የጃጀ ሰውዬ ነው። አንተ ምንም አትሆን፣ ነብይ ልትሆን ነው አለው። ከዛ በኋላ እሱም ነብይ ልሆን ነው በቃ አለ። ከዛ በዚህ ምክንያት ነብይ ነኝ አለ። ወረቃ ቢነፈል ወዲያው ይሞታል። ሳሂህ ቡኻሪ ሐዲስ ነምበር 4 ላይ ከዛ በኋላ ወረቃ ቢነፈል ከሞተ በኋላ ማሜ መቃዠት ይጀምራል። ሳሂህ ቡኻሪ 6982 ላይ ራሱን ለማጥፋት ጋራ ለጋራ መሄድ ይጀምራል ማለት ነው። ወረቃ ቢነፈል ከሞተ በኋላ ምን መገለጥ ይቀርለትና የመጀመሪያው መገለጥ ቅድም እንዳልኩ ቁርአን ላይ ሱራ 96 አያ 1 ጀምሮ ያለውን ታገኘዋለሽ። ሰውን ከረጋ ደም በፈጠረው እያለው የሚቀጥለው ክፍል ማለት ነው። ከዛ ቁጥር 8 ላይ ስትሄጂ ደግሞ ድሃውን አገኘ። ሱራ 96 አያ 8 ላይ ድሃውን አገኘ አከበረህም። ምን አደረገ? ድሃውን አገኘ ሱራ 93 መሰለኝ። ድሃውን አገኘ አከበረህም የሚለው እንዴት ነው? ድሃውን አገኘው ባከበረው የሚለውን ተፍሲር ኢብን አባስ ይህንን ሲፈስረው እሱ በፊት ምንም አልነበር። ቅድም እንዳልኩሽ አንዱ ጋር እየተጣለ የከድጃም ሰራተኛ ስለነበረ ከድጃን አግብቶ ነው ሀብታም የሆነው ይላል። እንዴት? እሷ ሀብታም ስለሆነች እሷን በማግባት ልክ በዘመናችን ሹገር ማሚዎችን ድሃዎች ሄደው እንትን እንደሚሉ ማለት ነው። ስለዚህ ድሃውን አገኘ አከበረ የሚላል ያው አንብቢው። ድሃም ሆነ አገኘ አከበረ ሱራ 93 አያ 8 ላይ ማለት ነው። ከዛ መሐመድ ምን ያደርጋል? ይህን ከሆነ በኋላ ሱረቱ አንፈል አያ 1 ላይ የጦር ዘረፋ ገንዘቦችን ያውጃል። ምን ማድረግ እንዴት መዝረፍ እንዳለበት ማለት ነው። ከጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘቦች የአላህና የመልእክተኛው ነው እያለ ሰዎችን እያስገደለ መዝረፍ ጀመረ ማለት ነው። ይህን ጊዜ ከዛ በኋላ ማዘረፍና መዝረፍ ከጀመረ በኋላ አቅም አገኘ። ከዛ በኋላ ሱረቱ መኢዳ አያ 33 ላይ ከዛ በኋላ አላህና ሙሐመድን የሚናገሩትን አለ እያፈራረቁ ሰውነታቸውን መቆራረጥ ነው። ከሀገርም ምን ማድረግ ነው አለ ማሳደድ ነው። አስቀድሞ ሰላማዊ የነበረው ሰውዬ ልክ ወደ መዲና ከገባ በኋላ ምን መሆን ጀመረ? ቫዮለንስን ማበረታታት ጀመረ። ምን
እነሱ ምን ሆነው 33 ነው ያልኩት 5:33 ያዝቅ አድርገው ከነዚያም አላህንና መልእክተኛውን የሚዋጉትን በመንደር ላይ ለማጥፋት የሚተጉትን ሰዎች ቅጣት መግደል ነው ወይንም መስቀል ወይንም እጆቻቸውንና እግሮቻቸውን በማፈራረቅ መቁረጥ ነው የሚሉ አዋጆችን አወጀ። ከዛ በኋላ ከእስልምና የሚወጡ ካሉ ደግሞ ባገኛችሁባቸው ስፍራ እንድገሏቸው ሱራ 4:89 ላይ አወጀ። ሰዎች ከዛ በኋላ እስልምና ተተቀበሉ መውጣት እንዳይችሉ ምን አደረጋቸው? ቫዮለንስ ማስተማር ጀመረ ማለት ነው። በጣም አግሬሲቭ ሆነ። ከዛ በኋላ በፊት ሰላማዊ የመሰለው ደሃ ስለነበረ አቅም ስላልነበረው ሀብታም ከሆነ በኋላ ምን ማድረግ ጀመረ? 89 ማለት ነው። ሶሪ ዝቅ አድርገው 89 ላይ ከዛ በኋላ ሰዎች ቢወጡ ምን ማድረግ እንዳለባቸው ሲል እነርሱ እንደ ካዱ ብትክዱ እኩልም ብትሆኑ ቢመኙ አለ ተመኙ አለ በአላህም ሃይማኖት እስኪሰደዱ ድረስ ከነሱ ወዳጅን አትያዙ። በፊት አይሁዶች ጋር ሲሄድ ወዳጅ ሆኖ ነበረ። ምክንያቱም እሱ ቁጥር የለውም እነሱ ብዙ ናቸው። አሁን ግን ምን ሆነ? ደሃ ነበረ፣ ሀብታም ሆነ በከድጃ። ከዛ በኋላስ በጦር ዘረፊያ ከበረ። ከዛ በኋላስ እኔንና አላህ የሚናገር ካለ እጅና እግራቸውን እያፈራረቃችሁ ቁረጡ፣ ከሀገር አስወጡ አለ። እስልምና ውስጥ ገብቶ የሚወጣ ካለስ ረዳት አድርጋችሁ አትያዙት፣ ወዳጅ አትሁኑት አለ። ከዛስ ቢያፈገፍጉ ከእምነት አለ። ከእምነት ቢወጡ ማለት ነው። ከእምነት ቢያፈገፍጉም ያዟቸው፣ ማርኳቸው፣ ባገኛችሁ ስፍራ ግደሏቸው። ይሄንን አዋጅ አወጀ። ከዛ በኋላስ ማን ይውጣ ከእስልምና? ትገባለህ? አትወጣም። ከወጣ ትገደላለህ። ክርስቲያኖችና ይሁዶችንስ ምን ማድረግ አለብህ አለ። አስቀድሞ ሙሽሪኮችን እነኛ እንትን ያሉትን መካዎችን ግደሏቸዋል። ተውባ 25 ላይ የተከበሩ ወራቶች ባለቁ ሰዓት ላይ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸዋል። አሁን የገቡትን ብቻ ነበር ግደሉ አለው። አሁን ደግሞ ቀጠለና አለ ሙሽሪኮችን ደግሞ ባገኛችሁባቸው ስፍራ ረዷቸው። 25 ነው ያልኩህ። 25ን ዝቅ አድርግ 5 እና 25 ላይ ሶሪ እና ምን አድርጓቸው አለ የተከበሩ ወራቶች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው። ምን በሏቸው? ግደሏቸው። ከፍ አድርገው። ስለ ክርስቲያንና ይሁዶች ደግሞ ምን አለ? አስቀድሞ እነኝን ገለው ከጨረሱ በኋላ መሐመድ አሁን የገቢ ምንጩ ደከመበት። ከነኝህ ነበር የሚዘርፈው። ገቢው ሲቀንስበት 28 ላይ ምን አለ? እነሱ ቆሻሾች ናቸው አለ። ገቢው ሲቀንስበትስ ክርስቲያንና ይሁዶችን ተዋጓቸው፣ ጂዚያ ደግሞ የተዋረዱ ሆነው እንዲከፍሏችሁ አድርጓቸው አለ። ይሄን ያለው አካል ቅድም እንዳልኩሽ መርዙን ሃይበር ላይ ከበላ በኋላ 3 ዓመት ያህል ተሰቃየና የልብ ደም ስሩ ተበጠሰ። አሁን አዲሱን ክፈትልኝ። የልብ ደም ስሩ በምንድን ነው የተበጠሰው የሚለውን እንየው። ኦኬ። ስለዚህ ሐዲሱን ሐዲሱ እንደዚህ ይላል። ከዛ የማሜ ፍጻሜው ምን ይሆናል? ሳያል ቡካሪ 44:28 ላይ The prophet in his ailment in which he died used to say ነቢዩ በሞተበት ህመም ተይዞ እንዲህ ይል ነበር Oh Aisha, I still feel the pain caused by the food I ate at Khyber. Oh Aisha ሆይ በካይበር ላይ በበላሁት መርዝ ምክንያት ህመሙ still ይሰማኛል. And at this time I feel as if my aorta is being cut out. My aorta being cut from that poison. የልብ ደም ስሬ አሁን እንደተቆረጠ ይሰማኛል። ይህንን መርዝ ያበላችሁ ሴት ደግሞ ለምንድን ነው ሲባል አንተ እውነተኛ ነብይ ከሆንክ ይሄ መርዝ አይጎዳህም፣ ሐሰተኛ ነብይ ከሆንክ ደግሞ መርዙ ይጎዳሃል ብላ በሌላ ሐዲስ ላይ የተናገረችው አለ። የልብ ደም ስሬ ተበጠሰ ያለበት ደግሞ አለ። ቁርአኑ ላይ ደግሞ አስቀድሞ ራሱ ምን ብሏል? ሱረቱ ሐቅ 69ኛው ሱራ አያ 44 ላይ እኛ ያላልነው የሚል ቢቀጣጥፍ በኃይል በያዝ ነው የልብ ደም ስሩን በበጠስን ነበር ይላል። ሙሐመድ እንዴት ሞተ? ይኸው በኃይል በያዝ ነው ነበር አለ። ከዚያም ከእርሱ የልቡን ልብ በይ የልቡን ሙሐመድ በምንድን ነው የሞተው አልኩሽ? የልብ ደም ስሩ ተበጥሶ በኃይል በያዝ ነው ነበር። ከዚያም በእርሱ የልቡን ስር የተንጠለጠለበትን ጅማት በቆረጥን ነበር። ሙሐመድ እንዴት ነው የሞተው? ወደ አዲስ ውስጥ መልሰው የልብ ደም ስሩ ተበጥሶ። ሙሐመድ የሚቀጥፍ የሚዋሽ ከሆነ የልብ ደም ስሩ ምን ሆኖ ነው የሚሞተው ነበር? ተበጥሶ።
ስትሮ ፈተበሪ ቮሊዩም 6 ፔጅ 111 ላይ ደግሞ ሙሐመድ እንደዋሸ እንደቀጠፈ ፈጣሪ ያላለውን እንደተናገረ ቁጭ ብሏል። ሱረቱ ሐጅ አያ 52 ላይ ደግሞ ከሰይጣን ቃል የማጥመሚያ እንደሚቀበል ቁርአኑም ላይ ተቀምጧል። ሱረቱ ሐጅን ክፈትልኝ 22 52 እኔ የምለው እፎይ ኦኬ ከመልእክተኛም እየሰማሁሽ ነው። ቆይ አንዴ ከመልእክተኛም ከነብይም ከአንተ በፊት አንድንም አላክንም ባነበበ እና ዝም ባለ ጊዜ ሴጣን በንባቡ ላይ የማጥመሚያን ቃል የሚጥልበት ቢሆን እንጂ ይህንን ተፍሲሮች አልመውዲዲን አይምንም አልመውዲዲን ስትመለከች ሄደሽ ምን ይለዋል? አላህ አይምን ሙሐመድ ምን ብሎ ከሙሽሪኮች ጋር አብሮ ሆኖ ሐዲስም አለ አክቹአሊ ምን ያደርግ ነበረ? አላት ዛት የሚባሉትን ያስመልክ ነበረ። ከሙሽሪኮች ጋር ተስማምቶም ሴጣንን ያስመልክ ነበረ። ይህንን ደግሞ ስትረፈ ጠበሪ ቮሊዩም 6 ፔጅ 111 ላይም አስቀምጦታል። ምን ከሴጣን የማጥመሚያ ቃል ይቀበል ነበረ። ይህ አካል በእርሱም በእናንተም ላይ እንኳን ምን እንደሚደረግ የማያቅ ሱራ 34 24ን ክፈትልኝ። እኔ ግን ላውራ እድል ትሰጠኛለህ? እባክህ ማልሰጠሽም ማለት ነው። ያስከ እሺ ከሰማይና ምናምን በትክክለኛ ላይ ምንድነው ይላል? አላህ ነው። ኦኬ እኛ ወይም እናንተ በትክክለኛ መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። አላህ ሙሐመድ እርግጠኛ አልነበረም በግልጽ ትክክለኛ መንገድ ላይ ይሁን ወይንም በተሳሳተ መንገድ ላይ መሆኑን እንኳን ማያቅ። በዚህም ምክንያት በመሳሳቱ የተሳሳተ መንገድ ውስጥ ስለሆነ እኛ ትክክለኛ መንገድ ላይ እንዳለን ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ክርስቶስ እኔ እውነት ህይወት መንገድ ነኝ። ያ እውነት ነው፣ ያ መንገድ ነው፣ ያ ማንድን ነው? እውነት ወደ ህይወት የሚያደርስ ነው ክርስቶስ። ስለዚህ እሱን እናውቃለን፣ እሱን ነው የምንከተለው። ሙሐመድ ግን እኛ ወይንም እናንተ በትክክለኛ መንገድ ላይ ነው ወይም በተሳሳተ መንገድ ላይ ነው። ሙሐመድ እርግጠኛ አይደለም። ያ የተሳሳተ መንገድ ውስጥ ስለነበረ የልብ ደም ስሩ ተበጠሰና ሞተ። አራይፒ እንዳንለው ሙሐመድ ክርስቶስን ክዶታል። ምክንያቱም ክርስቶስ እንዲህ ይላል፣ ኢየሱስም እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ህይወት ነኝ አለ እና ቀጥያው የማሜ ታሪክ ይሄን ይመስላል። የማ ላኢላሃ ኢላላህ ሙሐመድ ረሱሉላህ። እና እኔ አንድ በጣም ምነግርህ የምፈልገው ነገር እፎይ እንደ ትልቅ ሰው ሆነን ስናወራ እኔ በጣም ብዙ መጽሐፍን አንብቤያለሁ። ሀቅ ለመናገር ቁርአንን በጣም ቀርቻለሁ እና ቁርአን ስቀራ በተፍሲር ነው የምንቀራው በትርጉሙ እና ሁሉንም የቀረውን አሁን ያነበብኩን ሁሉ አንብበናል። ግን አንተ እንደምታስበው ግን አይደለም ትርጉሙ የሚሰጠው አንደኛ ነገር። ሁለተኛ ነገር ሃይማኖት የኳስ ጨዋታ ወይም ዩናይትድ ምናምን ብለን እንትን የምንለው አይደለም። ወላሂ ቀላል ነገር አይደለም። እፎይ ብዙ ተከታይ አለ። ለዚህ ተከታይ ምን እያበረከትክ ነው? ጥላቻን ወይስ ጥሩ ነገር እያስተማርክ ነው? ሁለተኛ ነገር የኛ ነብያችን ሰለላሁ ዐለይሂ ወሰለም አላህ ያከበራቸው ነብይ ትልቅ ቦታ የሰጣቸው ነብያችን አለይሂ ሰላቱ ሰላም እንደዚህ ያልክ ክብራቸውን ዝቅ ባታረግብን። ሁለተኛ ነገር እውነት እኛ አላህ መጀመሪያ ለረሱላችን አለይሂ ሰላቱ ሰላም ወህይን ሲያወርድ ይቅራ ነው ያለው። ይቅራ ደግሞ ምንድነው? አንብቦ ነው። እኛ አንብበን ነው ዲናችንን የተቀበልነው። ማንም በጦር ስለወጋን ወይም ማንም ስለገደደን ወይም ማንም ስላስገደደን አይደለም። አልহামዱሊላህ ረቢል ዓለሚን። በጣም መናገር የምፈልገው ነገር እባክህን እሳቸውን እንደዚህ ክብራቸውን ዝቅ ስታርግ አላህን እንደው ኢየሱስን እሺ በፈጠር ለተሰቀለልህ ጌታ ብዬ ለለምንክ ክብራቸውን እንደዚህ ዝቅ አታርግ። በአላህ ይጅሃለ ማንበብ ነው አይደለ የምትፈልጉት? አንብቡ። ታሪካችሁ ሙሉ እኮ አለ። እኔ ወላሂ በጣም ወይ ግን እኔ ጥያቄ አለኝም አለ አንቺ አንዴ ኢማን አንዴ እኔ ኖ ቆይ አንዴ ኖ አይደለም። አሁን እኔ ራሱ አንቺ ጥያቄ አስነሳሽብኝማ። ምን መሰለሽ? አሁን እፎይን ዋሸህ እያልሽው ነው።
እፎይ ደግሞ ማስረጃ ከፍቶ እንግዲህ አይናችን እያየን መቼም አይናችን እውር አይደለንም። ስልክ ይዘን እያየን ነው አይደል? መረጃ አሁን ማንን እንመን? አንቺን እንመን ወይንስ? ቆይማ አንዴ ልጨርስ ሐሳቤን። እሺ ጨርሽ። አንዴ ኖ ሐሳቤን ልጨርስማ። ቆይ አሁን እፎይ እንግዲህ ሁላችንም ስልክ ይዘን አይናችን በርቶልን እንግዲህ አይናችን የሚያይ ልጆች ነን። እንግዲህ ስልክ ይዘን እያየን እየተከታተልን ነውና መረጃ ተከፍቷለኝ መረጃዎችን እየተናገረ ነውና አንቺን እንመን? ቆይ አንቺን እንመን ወይስ ደግሞ መረጃ ይዞ የሚያወራው ልጅ እንመን ወይስ አንቺን እንመን? እሱ ውሸታም ነው የምትይ ከሆነ እፎይ ያነሳቸውን ማስረጃዎች እንዳለ በማስረጃ ይሄ ከዚህ አንፃር ስተት ነው እያልሽ ንገሪን እንድናምሽ። እንግዲህ እውነተኛ የእስልምናን አስተምሮኛ ምንድናቅ እፎይ ያነሳቸውን መረጃዎች እንዳሉ እፎይ ያነሳቸውን መረጃዎች እንዳሉ በመረጃ እንትን በይን እንጂ ይሄ እንደዚህ አትበል ምናምን። ይሄ በቃ ሰለችን አሉባልታ። ጌታ ምስክሬ በጣም ነው ሰለችን። እኛ መማር ነው የምንፈልገው በነገራችን። እሺ መማር ከሆነ ልንገርሽ። እሺ አንድ ነገር ልንገርሽ። እኛ ኢትዮጵያ ውስጥ ነን የምንኖረው አንድ ላይ ነው አይደል? ክርስቲያን ሙስሊም አይደል? እሺ ስንኖር አላህን ፍሪ ነው እውነት ለመናገር እኛ ሙስሊሞች እሱ እንደሚለው እውነት ደፋሪ ቢሆን እስልምና ወይም ረሱላችን እሳቸው ያዘዙንን ነገር ነው እኛ የምንከተለው። እሺ እሳቸው በሄዱት እያንዳንዱ በሄዱት ነው ሙስሊም ጋር ኖረሻል አይደል? እሺ ሙስሊም ላይ የሱን ክፉ ነገር ትነግሪኛለሽ? እሺ እኛ ላይ ያይሽብን ትክክል ነገር አሁን ኢትዮጵያ ውስጥ ለምን እንደዛ እንደማይደረግ ታውቂያለሽ? ቆይ ልንገርሽ ለምን እንደዛ እንደማይደረግ ታውቂያለሽ? ኢትዮጵያ አሁን ለምሳሌ እነ ግብጽን ማየት እንችላለን፣ እነ ኢራንን እነ ኢራቅን ማየት እንችላለን። በምን ነው የሚተዳደሩት? በሸሪያ ህግ ነው የሚተዳደሩት። ኦኬ ኢትዮጵያ ደግሞ አሁን ላይ በሸሪያ ህግ ስለማትተዳደር እንደዛ አይነት ነገር አናይም። ኦኬ ለምን ነው ማናየው? አስተምሮቱ ስለማይፈቅድን ነው። አስተምሮቱ በደንብ አድርጎ ነው የሚፈቅደው። ነገር ግን ሸሪያ ህግ ስለሌለ እንደዛ አይነት ህጉ አይፈቅድልሽም እንድታደርጊ። ህገ መንግስቱ አይፈቅድልሽም። ምክንያቱም እኛ በሸሪያ ህግ አይደለም ኢትዮጵያ የምትተዳደረው። ለምሳሌ በሸሪያ ህግ የሚተዳደሩትን እነ ግብጽን ማየት ትችያለሽ፣ እነ ሶሪያን ማየት ትችያለሽ፣ እነ ኢራቅን ማየት ትችያለሽ፣ እነ ኢራንን ማየት ትችያለሽ። በየቀኑ እንደበግ ማለት ነው ስጋቸው እየተዘለዘለ ለውሻ የሚሰጠው። በየቀኑ ነው አዳዲስ ቪዲዮዎች የምናየው፣ በየቀኑ ነው አዳዲስ መረጃዎች የምናየው። ለምን ነው? አስተምሮቱ አንደኛ ይፈቅዳል። ኦኬ ከእምነቱ የወጣ እንዲገደል ይፈቀዳልኝ። በሸሪያ ህግ ስለሚተዳደር ህጉ ሸሪያው ስለሚፈቅድ ያንን ድርጊት ይደረጋል። ኢትዮጵያ ላይ ግን የፈለገው ሰው ከእስልምና አይደለም አንቺ ሴቷ ትልቅ ኡስታዝ ራሱ ቢወጣ ላይገደል ይችላል። ምክንያቱም ሸሪያ ህግ የለም ኢትዮጵያ ላይ። በሸሪያ አንተዳደርም። በሸሪያ ቢተዳደር ኑሮ እኔ ዛሬ አንገቴን ደፍቻ አላወራም። ኦኬ ማለት አንገቴን ቀና አድርጌ እኔ ማውራት አልችልም። እንደ ህጉ ከሄድነ ማለት ነው። ግን አሁን ላይ ህግ የለም። እንደዛ አይነት ህግ ኢትዮጵያ ስለሌለ እግዚአብሔርን እናመሰግነዋለን። አሽኒስ ለብቻ እኔ መናገር የምፈልገው ነገር እሱ እና እናንተም ወላሂ እውነቴን ነው የምላችሁ። ስለሳቸው ማስረጃ ከፈለጋችሁ እውነተኛ እንትን ከፈለጋችሁ እኔ ወላሂ መስለት ነው የእፎይን እንትን ሰማሁኝ። ነብዩ እንደዚህ ሲል ማንበብ ጀመርኩኝ። መጽሐፍ ቁርአናችንን ማነበብኩኝ። እንደገና እስቲ ግን እነዚህ እውነት ማንበብ ከብዳቸው ነው ጎግል ላይ ስማቸውን ጽፌ ሰርች አድርጌ የሙሉ ታሪኩ ወጣ። ግን እሱ የተናገረው አንድ ማስረጃ የለም። ሲቀጥል ደግሞ ሁሉ ጊዜ የምታመጣው ማስረጃ አንድ ጥቀሽልኝ እፎይ ካልሽ ለምን መሰለሽ? እኔ ሁሌም ስለምናገር ቅድምም እያልኩ ነበር፣ እውነት መሪሄ ነው። እውነት ተናገሩ። አይደለም ሙስሊሞች ክርስቲያኖች ከዋሸውን ቻሌንጅ አድርጉኝ እላቸዋለሁ። እስቲ አንድ ጥቀሽኝ ውሸት የተናገርኩት በመሐመድ ላይ ለምን መሰለሽ? ቪዲዮ ወጥቼ እንዲህ የምሰራው እውነት ስለምናገር ቢከሱኝ ቢጮሁ ምንም እንደማያመጡ ስለማለት ነው። ተከታዮቻችሁ እንትኖቻችሁ መሪዎቻችሁ አንድ መረጃ ስጪ። ሙሐመድ እንደዚህ ብዬ ያልተጻፈ ያወራሁትን አንድ ብቻ ንገሪ። አንተ ሲጀምር የተጻፈ ያልተጻፈ እኔ አንዳንድ ሰው እንዴት ጭንቅላት የለም ብዬ እስክል ድረስ አይደለም እኮ አንተ መቶ እሺ መቶውን ታዩና አንድ ጥቀሺ። እኔ አንድን ከጠቀስኩ በጣም ብዙ እኔ የኖርኩበት አንዱን ጀምሪ ከዛ ዋርጂ እንደዛ እያልሽ
በቅጽበት አንቺ የምታነሹን መረጃ ላይ ካልተናገርኩኝ እኔ ውሸታም ልባል። እንዲህ ብለሃል፣ ዋሽተሃል፣ መረጃ አምጪ። አንድ ያሻው ልንገርክ ከኮምፒውተር በፈጠረ እሺ፣ መጀመሪያ ራሱ የነገርከኝ ራሱ ውሸት ነው። ምን ብዬ? አንተ የምታቀርባቸው ማስረጃዎች ሁሉ እሳቸውንና እስልምናን ለማጥላላት ተብሎ የተጻፉ መጽሐፎች ናቸው። ሰው በሐያቱ አንድ ጊዜ ሲኖር ተሳስቶ ጥሩ ነገር አይሰራም እንዴ? እንደዛ ስታስብ ትንሽ መረጃ ስጭን። ኖ ቆይ ስሚ ኢማን፣ ለምሳሌ አሁን ቆይ ልንገርሽ። እኔ አሁን እፎይ ቆይ ኢማን ልንገርሽ። እኔ አሁን እዚህ ቁጭ የምማር ልጅ ነኝ። ሁለቱንም የማጠና ልጅ ነኝ። ኦኬ እማራለሁ፣ በደንብ ነው የምከታተለው። የሚከፈቱትን መረጃዎች እኔ እየከፈትኩ ያለውኝ ሂጄ ስጠይቅም እፎይን ራሱን ያላምንም። እሱን የምጠራጠረው ከሆነ ማለት ነው ዩቲዩብ ላይ ሂጄ ሰርች አደርጋለሁ። ሐዲሱን ለምሳሌ የአረቡ ሸይኾችንም ሂጄ ያለው አዳምጣለሁ። የሚያነሳቸውን እንዳለ ሰርች አድርጌ ማየት ይችላል። እኔ ሁሉን ነገር አገኛቸዋለሁ። አሁን አንቺ እንዲህ ብሏል ነብያችን ላይ ምናምን የምታያቸው እንዳል በደንብ ነው የምከታተለው በማስረጃ። አንቺ እውነት ህሊና ካለሽ ማለት ነው ዋሽቷል ካልሽ እስኪ የዋሸውን አንድ መረጃ ስጭን። የትኛውን ነው ዋሸው? አንቺ አሁን እፎይናውን ዋሽተሃል ምናምን እያልሽ እየተጠራጠርሽው ምናምን ነው። ልክ ውሸታም እንደሆነ እያወራሽ ነው። ለምን ነው አንድ መረጃ ማሰጭን? እኔ እፎይ የሚከፍታቸውን እንዳለ እኔ ክርስቲያን ስለሆንኩ አይደለም፣ እፎይ የሚከፍታቸውን እንዳለ እኔ እየሄድኩ እየከፈትኩ ያለው እሱ የሚላቸው መረጃዎች አሉ። ለምሳሌ አሁን እናንተ ምንድነው ችግራችሁ? ቁርአንን ብቻ ማንበብ ነው እንጂ ተፍሲሩ፣ ሐዲሱ፣ ሲራው ምናምን ምን ይላል እሱን ስለማታውቁት ነው። ምክንያቱም አብዛኛውን በአረበኛ የተደበቀ ስለሆነ አታውቂም። የዋሸውን አንድ ስጭና እስኪ እኔም እንደው ተሳስቼ ሊሆን ስለሚችል እሱን ስለማዳመጥ የዋሸውን ስጭነና እንየው፣ እኛም እንየው ዋሽቷል የምትይውን። እናንተ በራሴ ቪዲዮ በቃ ኦብሰስ ዶኛለሁ። ለካ እንደዚህ ያምራለኝ እስልምና ላይ መስራት ለካ እንዲህ ውበት ያመጣልናል። ዋው ቆንጆ ነኛ። ስድቡ እኮ ነው እፎይ። ቅድም ግን የምር ገብተውልሃል ጌታ ነገስ ሂጃብ ያምርብሃል እያሉ ነበር ከታች። ስድቡ እየሾፍኩት እኮ ነው። ደበቀ ስትል አንተ ብዙ ነገርን እንትን ይላል። አንድ አይና አድርገው እንዴ! አንድ አይና እኮ ነው። አንድ አይናቸው ብቻ ይታይ ነው የሚለው ሂጃቡ። እና አዳሜ ዋሽቷል ያለችውን ትስጠን። ዋሽቷል ያለችውን ትስጠን። ወይ አንብቡ አለች። ሳያል ቡኻሪ 1913ን ክፈተው አንብቡ። እኛ አንብበን ነው ነብያችን አንብቦ ነው ያወቅነው እስልምናን አለች። እንድናነብ ነው ሪከመንድ ያደረገችው። እሷም አንብባና ነብያቸውም አንብበው እንደሆነ ነገረችን። ዘይት ቡኻሪ 1913ን ክፈትልኝ። እንዲህ ይላል ነብዩ ግን ኢማንዬ አለይሂ ሰላቱ ወሰላም the prophet said we are an illiterate nation. We are an illiterate nation. ምን ማለት ነው? አላህ እኮ ያከበረውን ማንም አያዋርደውም ቢገባ። ምን ማለት ነው እህታችን? ወላሂ አላህ ያከበረውን ማንም አያዋርደውም። እኔ መሻዋረኩ ረብል ዓለሚን አልሐምዱሊላህ ነው። በኢማን በቁርአን አሳይሻለሁ። እኔ እኮ ኢማንዬ አይ በቁርአንሽ ደግሞ አሳይሻለሁ። ይሄንን መጽሐፍ ማንበብ አለብናሽ። ቁርአንሽን አሳይሻለሁ። we neither write nor accountants መጽሐፍም ማቁጠርም ማንችል ሰዎች ነን ይላል። ማን ነብይሽ? የኛ ኡማ አለ መሀይም ነን፣ መጽሐፍ ማንበብ ማንችል ነን። ሱራ 7 157 ነው። ክፈትልኝ እስኪ። አንብበን ነው እኛ እስልምና የተቀበልነው አውቀን ነው ትላለች እህታችን። ጠይቀን ተመራምረን ነው ትላለች። ቁርአንሽ ምን ይላል? 157 ለነዚያ የነሱ
በተውራት እና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ የሆነውን መልእክተኛ ምን ማይል የማይጽፍ የማያነብ አንቺ ደግሞ አንባቢ ነው እንደማይጽፍና እንደማያነብ እንደማይነብ እናውቃለን እኮ የሩንበት እኮ የሙሐመድ ትልቁ ተአምር እኮ መሀይም መሆኑ ነው ባለ መጽሐፍ ማንበብ ማለት ነው መጽሐፍማ ያለመቻል ሱብሃንአላህ ምን አይደለም ያልኩት ወልሻው ተፍሲር ደርሰው እሺ አንብብልኝ ለነዚያም ነርሱ ዘንድ በተውራትና በኢንጂል ተጽፎ የሚገኙትን የማይጽፍና የማያነብ ነብይ የሆነውን መልእክተኛ ለሚከተለውን በእርግጥ እንጽፍለታለሁ በበጎ ስራ ይዛቸዋል ከክፉም ነገር ስለዚህ ማሜ እንደዚህ ያስፈልገው አይጽፍም አያነብም አንቺ ደግሞ የነብይሽን ሱና ተከታየለ ለታችን መልካም ኢማንዬ የኔ ቆንጆ ኢማን የኔ ውድ ኢማን አደረግነው ኢማን ያድምጪ ኢማን እነዚያ ላይ የኖሩትን ኢማን እናንተ እኮ ችግራችሁ ትንሽ ነው ወንድ ኮንክ ለምጨርሳት ነው ኢማን የኔ ኢማን የነብይሽን ሱና ተከታያለሽ የነብይሽን ሱና ተከታያለሽ ሙችለት ወላሂ ሙችለት ሱብሃንአላህ እናታባቴ ነው ሞትሽማ ጥሩ አይደለም መስዋዕት አድርገለት አትከተይም ውሸታም ነሽ አትከተይም ወላሂ ለአዚም ወይ ቢስሚላህ الرحمن ደሳቸው ያ ረብ ነብይሽ እኮ ታዲያ ነብይሽ እኮ አይጽፍም አነብም ይላል አንቺ ግን አነበብሽ እኮ ወቀለው አለይሂ ሰላቱ ሰላም ያተልሽም እንደ ነብይሽ መሆን ነበረብሽ እኔ ማን መጽሐፍ ብቻ ሳይሆን ማንበብም አልነበረብሽም ነብይሽ አያነብም የሱ ሱና ከተራለው ብለሽ ግን አነበብሽ ለምን አነበብሽ እሱ ማንበብ አይችልማ እሱ ማንበብ አይችልም የኛ እኮ አባቴ ሰማ እሱ ማንበብ አይችልም አንብቡ ነው አንብቡ ስለሆነ እናነባለን ማንበብን ነው መንገባው እንጂ ሰው ስላዘዘን እንትና ስላረደን አይደለም አንብበ ካልተመቸኮ መውጣት ትችላለህ ማንንም ሰው አይገለህም ገባህ የምትገደለው እንዴ ሲሆን መሰለክ ወተክ ስለ መጥፎ ነገር ስታወራ ስለ ሃይማኖትን ተቃርነ ስታወራ ነው ገደላቸው የተባለው በመጀመሪያ እንጂ እኛ ወላሂ ነው ለምንድን ነው ክርስቲያን የሆኑ ዘመዶች አሉ ወላሂ ነው ብለሽ ክርስቲያን ዘመዶች አሉ እኔ ለምን አንገላ ወላሂ ነው ያ ለምን እንደማገያቸው ማልንገርሽ ህገ መንግስቱ አይፈቅድልሽም ላስደምጥሽ እችላለሁ ኡስታዞችሽን ንግግር ያው አይደርንም የኦሳማንም ላስደምጥሽ እችላለሁ ሁለቱም ማለት ከውጪ ደግሞ የብዙዎች አሉ ከዛ በላይ ግን ደላችሁ መብታችሁ ማንዬ እኮ ማገሉ ለምን እንደሆነ እኮ እየነገርኩሽ ነው ማገሉ በምክንያት አልኩ ሳውዲ ውስጥ ነው የምኖረው ሳውዲ ውስጥ እየኖርኩኝ ክርስቲያኖች ምን እናርጋቸው እነሱን ሙስሊም ቆይ ሳውዲ ውስጥ ነው የተወለድኩት ኢማን ኦኬ አሁን ያለሽው ሳውዲ ውስጥ ነው ነገርምሽ ምሪያድ ውስጥ ቁጭ ብዬ ክርስቲያኖችን አያለሁ እሺ ቆይ አንድ ጥያቄ ልጠይቅሽ ቆይ ልጠይቅሽ እስኪ አንድ የሳውዲ ዜጋ አንድ የሳውዲ ዜግነት ያለው ማለት ነው እዛው ሳውዲ የሚኖር እኔ ሃይማኖቴን ቀይሬያለሁ ወጥቻለሁ ብሎ በአዋጅ አውጆ በሰላም የኖረ እስኪ አንድ ግለሰብ መረጃ ስጭን አንድ ግለሰብ ማለት ነው መረጃ እስኪስጭን ይሄ ከኢትዮጵያ እየሄዱ በስራ ምክንያት ከኢትዮጵያ እየሄዱ በስራ ምክንያት ምናምን የሚኖሩትን ክርስቲያኖች ምናምን እነሱ እንዳትይኝ ከአሁን አንቺ ካለሽበት እምነት ወጥተው የሳውዲ ዜግነት ያላቸው በአደባባይ እኔ ክርስቲያን ነኝ እኔ ሃይማኖቴን ቀይሬያለሁ ብለው ከዚህ እምነት ወጥቻለሁ ብለው እስኪ ያወጁበትን ከዛ በሰላም የሚኖሩበትን እስኪ ያሳየን በድብቅ ነው የሚኖሩት እኔ በጣም ብዙ ሰዎች አውቃለሁ ሳውዲ ላይ ከእናንተ እምነት የወጡ ነገር ግን ራሳቸውን ደብቀው ነው እንደውም ከሱ እምነት አንቺ ካለሽበት እምነት እንደወጡ የሚናገሩት ነው ወደ ሌላ ሀገር ከሄዱ በኋላ ወደ አውሮፓ ሀገራት ከሄዱ በኋላ ነው እንደወጡ የሚያውጁት የሚናገሩት ምስክርነት የሚሰጡት ማለት ነው በጣም ብዙ የሳውዲ ዜጎች አሉ ምን ላይ ነው በየቀኑ እናያለን በጣም ነው የሚወጡት ምናምን ግን እዛው ሳውዲ ላይ የኖሩ ግን አንድም የሳውዲ ዜግነት ያለው የሳውዲ ዜግነት ያለው አንድም ሰው
በሰላም አይኖርም። በሰላም ራሱ ወጥቶ አይገባም። ሀቢብ ኑ በብርሃኑ ተመላለሱ ተመላለሱ